በስቅለት ዕለት በለቅሶና በዋይታ የሸኙት ሴቶች ነበሩ አይደለም? እያለቀሱ ደረታቸውን እየመቱ እንዲሁም ጌታ ስለ ራሳችሁና ስለ ልጆቻችሁ አልቅሱ ሲላቸው ትዝ ይልሃል? እና ከዓርብ ዕለት ጀምሮ መከራ ሕማም ከተቀበለበት ሰዓት ከቅዳሜ ጠዋት ጀምሮ በተለይ ምን ያደረጉ ነበረ? ያለቅሱ ነበረ። እና በዕለተ ትንሣኤ ደግሞ ትዝ ይል እንደሆነ ሽቱና እንደ ልማዳቸው ሽቱ ሊቀቡ የሄዱ ሴቶች ነበሩ አይደለ? ወደ መቃብር የገሰገሱት። ለምሳሌ ይሄንን በሉቃስ ወንጌል ምዕራፍ 24 ላይ ታገኘዋለህ። እና እነ መቅደላዊት ማርያም፣ የታናሹ ያዕቆብ እናት የእነ ዮሳ እናት ማርያም፣ የዘብዴዎስ የልጆቹ እናት ሰሎሜም መታሰቢያ ለማድረግ ክቡር ስጋውን ቅድስት የሆነች ስጋውን ሽቱ ለመቀባት ከሳምንቱ በመጀመሪያው ቀን ያዘጋጁ ሽቶ ይዘው እጅግ ማልደው ወደ መቃብር ገስግሰው ነበር። ሉቃስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ስታነበው ታገኘዋለህ። ስለዚህ ይህችን ቀን ቅዳሜ ዕለትን አስበን ምን እንላለን ማለት ነው? ቅዱሳት አንስት ቅዳሜን ቅዱሳት አንስት ተብላ ተሰየመች ማለት ነው። ግልጽ ነው። ምክንያቱም ቅዳሜ ጠዋት ነበረ። በጠዋት ሄደው ገስግሰው የጌታን ቅዱስ ስጋ ወደ መቃብር ሄደው እንደ ልማዳቸው ሽቱ ሊቀቡ ሄዱት የነበረው ማለት ነው። ስለዚህ ቅዳሜዋ ምን ትባላለች? ቅዱሳት አንስት ወይም ቅዳሜ ቅዱሳት አንስት ትባላለች ማለት ነው። ከዛ እሑድ መጣ ማለት ነው። አሁን ዳግም ትንሣኤ መጣ ማለት ነው አይደል? እሑድ ዕለት ዳግም ትንሣኤ መጣ። ስለዚህ ይሄ ለቶማስ ዲዲሞስ ትንሣኤውን የገለጠበት መነሳቱን የገለጠበት ዕለት እንደሆነ ይህንን በግልጽ ተጽፎልናል ማለት ነው። ኦኬ እንግዲህ እነዚህ ከትንሣኤ በኋላ ያሉት ሳምንታት ናቸው ጠቅላላ ማለት ነው። ከትንሣኤ በኋላ ያሉት ሳምንታት ጠቅላላ የእነዚህን ሁሉ ታሪክ ይዟል ማለት ነው። ስለዚህ አሁን እሑድ ምንድን ነው የሚባለው ማለት ነው? ዳግም ትንሣኤ። ዳግም ትንሣኤ ለቶማስ እንደተገለጠለት ዳግም እንደተገለጠለት ባልነበረ ለሐዋርያቱ ለሁለተኛ ጊዜ ስለተገለጠላቸው ዳግም አለን። አየኸው? ለሐዋርያቱ ሁለተኛ ጊዜ ነው የተገለጠላቸው። ለቶማስ ደግሞ ልክ እንደ መጀመሪያው ስለተገለጠለት ትንሣኤ ያልን ማለት ነው። አየህ? ስለዚህ ለቶማስ ለመጀመሪያ ጊዜ፣ ለሐዋርያቱ ግን ለሁለተኛ ጊዜ ስለሆነ ሁሉም ደግሞ አንድ ላይ ስላዩት ዳግም ትንሣኤ ያልን ማለት ነው እንጂ ዳግማዊ ትንሣኤ ይባላል። ዳግም ትንሣኤ ይባላል ማለት ነው። እሺ። እና ቀጣይ ትምህርታችን የሚሆነው ከዚህ በፊት እንደተነጋገር ነው ማለት ነው። ለዛሬ ትንሽ እንትን ካልን እንዳላደክም ብዙ በተለይ አሁን ላይ በጣም ብዙ ጊዜ ግጭቶች የሚነሱ ከዚህም እየመጡ ኢየሱስ ክርስቶስ ብቻ ነው አዳኝ ምናምን እያሉ ብዙ ጊዜ ይናገራሉ እና በመጽሐፍ ቅዱስ ላይም ደግሞ ከዚህ በፊት ጥያቄዎች አሉኝ ብዬ ነበር እና ስለ በነገረ ክርስቶስ ላይ ከመጀመሪያ በፊት መጀመሪያ ላይ በነገረ ክርስቶስ ላይ ከመጀመራችን በፊት መጀመሪያ ሚስጥረ ሥላሴ ማወቅ አለብህ ብላኝ ነበር። አስታውስ? ጊዜን ጊዜ አምስቱ አዕማደ ሚስጥራት ይባላሉ። እኛ አንድ ክርስቲያን መጀመሪያ መማር ማወቅ ያለበት እኛና ፕሮቴስታንትን የለየን የድንግል ማርያም ምልጃ አይደለም። መጀመሪያ ማወቅ ያለብን ነገር ይሄን ነው። እኛና ጴንጤዎች የለየን ነው ልዩነት ያላቸው። ልጨርስልህ። እኛና ጴንጤን የለየን የቅዱሳን ምልጃ የመላእክት ምልጃ አይደለም። እሱ ሁለተኛው ልዩነታችን ነው። የመጀመሪያው አንደኛው ልዩነታችን በእነዚህ በአምስቱ አዕማደ ሚስጥራት ትምህርት ላይ ልዩነት አለ። በነገረ ሥላሴ ትምህርታችን እኛ ሥላሴን ስናስተምር እና ጴንጤዎቹ ሥላሴን ሲያስተምሩ ልዩነት አለ። ሁሉም እንደምታውቀው በጴንጤ ቤት ሁሉም የተለያየ አስተምሮ የተለያየ አረዳድ አላቸው። ኦኬ። በሥላሴ ግን የተለያየ አስተምሮ ያላቸው አሉ፣ ከኛ ጋር የማያገናኙ። በተለይ ከሁሉንም አንድ የሚያደርገው በኩነት ትምህርት አያምሩም። በኩነት ትምህርት አያምኑም። ወይም የአብ ልብነት፣ የወልድ ቃልነት፣ የመንፈስ ቅዱስ ትንፋስነት የሚለውን አያምኑም። ስለዚህ በሥላሴ ትምህርታችን ልዩነት አለ። ቀጥሎ ደግሞ በስጋዊ ትምህርታችን ልዩነት አለ። በስጋዊ ትምህርታችን እኛ ምን ብለን እናምናለን? ኢየሱስ ክርስቶስ ቃል ስጋ ከሆነ በኋላ አንድ አካል አንድ ባህሪ እንጂ አንድ አካል ሁለት ባህሪ የሚባል ነገር የለም። ሁለትነት የሚባል ነገር የለም። አየህ? እኛ ከፋፍለን ለምሳሌ በመስቀል የተሰቀለው ማን ነው ስንባል ስጋ ተሰቀለ አንልም። አየህ? ማን የሞተው ስንባል ስጋ ሞታ አንልም። አምላካችን ሞተ ትል አይደለም? አረ አምላካችን ሞተ ትላለህ። አምላክነት እኮ በባህሩ አይሞትም አይደል? አይሞትም። ግን ሞተ ብለህ ተናገርክ። ለምን ቢባል በለበሰው ስጋ ፍጹም ሰው ስለሆነ
ለሰውነቱ የሚነገረው ለአምላክነቱም ይነገራል። አየህ፣ ለአምላክነቱ የሚነገረውም ለሰውነቱ ይነገራል። እንዲሁም የሚገርምህ ይሄንን በደንብ አባቶቻችን ወደፊት እናያለን በጉባኤ ይህን ሲያስረዱ አይተህ ከሆነ ምንድነው ብረት ለምሳሌ ብረትን ብታግለው ብረቱ ላይ ግለቱ አለ አይደለ? ኦኬ፣ ብረትነቱ ጠፍቷል? ግለቱ ስላለ አልጠፋም። ብረትነቱ አለ። ጥሩ። ብረትነቱ ደግሞ ስላለ ግለቱ ጠፍቷል? አልጠፋም። ሁለቱም አንድ ላይ ማለት ነው። ኦኬ፣ ብረቱ ስለጋለ ሁለት ብረት ነው እንዴ? ነው አይደለም። ብረትና እሳቱ ሲግል አንድ ላይ ሲሆን ተዋሃደ ማለት ነው። አትለየውም አይደለ? ይዞታል። ብረቱ ብረትነቱ እንደጠበቀ ምንድነው ግለትነቱ እንደጠበቀ ግን ምን ሆኗል? አንድ ሆኗል አይደል? ትለየዋለህ? እንዴት አድርገህ ትለየዋለህ? አይለይም። እሱ አትለየውም። ግን አለመለየት ግን ግለት ጠፍቷል፣ አለመለየትህ ግለት ጠፍቷል እያልክ ነው አይደለም አይደል? ወይ ደግሞ ብረትነት ጠፍቷል እያልክ ነው አይደለም። ይልቁንም ብረትነት ሳይጠፋ ግለቱም ሳይጠፋ ግን ምን ሆኗል? አንድ ሆኗል። አትለየውም ማለት ነው አይደል? በጣም ጥሩ። ግለቱ በክርስቶስ ብንመስለው ግለቱ እሳቱ ክርስቶስ ነው። ብረት ደግሞ በሰውነት ብትያው ፍጹም ሰውነትን ብታየው ክርስቶስ ሰው ሲሆን ፍጹም ሰው ፍጹም አምላክ ነው አይደል? በጣም ጥሩ። ለምሳሌ ጥላውን ወንድማችን ትክክለኛ ምሳሌ አይደለም ይለናል። ፕሮቴስታንት ከሆነ አስገባውና እስቲ ክርስቶስ ሁለት ባህሪ እንዳለው ያሳየኛል ማለት ነው። ክርክር ውስጥ እንዳንገባ ግን ከገባ ይግባ። ለአንተም ግን እኔ ልውረድ ኤርሚ፣ እኔ ልውረድ ቻርጅም ስለሌለ። እሺ ማውስ፣ እሺ ይግባ ወንድማችን። እስከዛ እኔ ልቀጥል። ስለዚህ በመስቀል ላይ የሞተው ማን ነው ስንባል እኛ ስጋ አንልም። አየህ፣ ስጋ አንልም። ይልቁንም እንላለን ማን ሞተ ስንባል አምላካችን በስጋ ሞተ እንላለን። አየህ፣ አምላክ በስጋ ሞተ እንላለን። አምላክ በስጋ ለምንድን ነው አምላክ በስጋ ማለት ያስፈለገኝ ብትል ከስጋው አምላክነቱ አልተለየማ አይደለ? አልተለየም። ለምሳሌ አምላካችን ኢየሱስ ክርስቶስ እዚህ እንደሆነ ምራቁን ወደ መሬት ትፍ ብሎ ከአፈር ጋር ደባልቆ ያ በግንባሩ ላይ አይን ያልነበረውን ሰው አይን ፈጠረለት አይደል? እሺ፣ ምራቅ የሚባለው ለሰው የሚነገር ነው ወይስ ለአምላክነት የሚነገር ነው? ምራቅ ለሰው ይነገራል። ምራቅ ግን አይን ይፈጥራል? አይፈጥርም። ታዲያ ግን ይኸው በምራቁ ፈወሰው ይላል። አየህ። ስለዚህ አይ እንዲሁም ምራቅ የሰው ስለሆነ አሁን ይሄ ምራቅ የስጋ ባህሪ መፈወስ ደግሞ የመለኮት ባህሪ ያልከፋፍለው ነው? አትከፋፍለውም። አየህ። ስለዚህ እኛ ምን እናምናለን? ኦርቶዶክሳውያን ቃል ስጋ ስግው ቃል ስጋ ከሆነ በኋላ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ካለ ጀምሮ ሁለት ባህሪ የሚባል ነገር የለም። በቃ አንድ አካል አንድ ባህሪ። ሲጀመር አካል ያለ ባህሪ የለም። ክርስቶስ ደግሞ ሁለት አካል የለውም። ምክንያቱም አንድ አካል ካለ አንድ ባህሪ ነው ያለው አይደለ? እንጂ አንድ አካል ኖሮ ሁለት ባህሪ አይኖርም። የትኛው ነው ሁለት ባህሪ የሚሉን? ማን ነው ከፋፍሎ ያላቸው? ክርስቶስ ሁለት ባህሪ ይታይበታል የሚል ክርስቲያን ካለ በጉባኤም ራሱ በአባቶቻችን ጉባኤም የተወገዘ ነው። ባይዘዌ የተለየም ነው። ምንፍቅናም ነው፣ ክህደትም ነው። ስለዚህ በክርስቶስ ላይ ነው ራሱ ልዩነት ያለን ማለት ነው። ኦኬ፣ በክርስቶስ ላይ ነው ልዩነት ያለን ማለት ነው። ግልጽ ነው? ግልጽ ነው። ሶስተኛው ደግሞ ልዩነታችን በጥምቀት ልዩነት አለን። በጥምቀት የእነሱ ትምህርትና የኛ ትምህርት አይገናኝም። እንደ ትምህርት ከመካነ ኢየሱስ ከሉተሪያን ጋር ልንገናኝ እንችላለን። ግን የሉተሪያንም ቢሆን ትምህርቱ እንዲያው ተስማማ እንጂ በጥምቀቱ አፈጻጸም ላይም እኛ በሐዋርያ ቅብብሎሽ የሚል ትምህርት ስላለን በሱ ራሱ ልዩነት አለን። ግን ከሁሉም ከ90% ፕሮቴስታንት ጋር በምን እንለያለን? በጥምቀት ትምህርት እንለያለን። እኛ ጥምቀት ምልክት ናት በቃ አንልም። እኛ ጥምቀት ምንድን ናት? ለኃጢአት ስርየት ክርስቶስን ለመልበስ አሮጌው አዳምን ለመቅበር አዲሱን ተፈጥሮ አዲሱን ሰው ለመልበስ የምትረዳን የምታግዘን የምታሰጠን ከእግዚአብሔር የእግዚአብሔር ስራ የሆነች ጸጋ ናት ብለን እናምናለን። ጸጋ ናት ብለን እናምናለን። ጸጋው በእምነት አድኗቸዋል ሲል
ጸጋው የተባለው ከክርስቶስ ያገኘው ነገር ሁሉ ጸጋ ይባላል አይደለም? በክርስቶስ ያገኘነው ሁሉ ምን ይባላል? ጸጋ ይባላል። ክርስቶስ ደግሞ ጥምቀትን ሰጥቶናል። ክርስቶስ ደግሞ ስጋውን ቆርሶ ደሙን አፍስሶ ሰጥቶናል። ስለዚህ አንድ ሰው በእኛ በኦርቶዶክሳዊ ቤተክርስቲያናችን ሳይጠመቅ ስጋው ደሙን ሳይበላ ሳይጠጣ አይድንም ብለን እናምናለን። ኦኬ። ስለዚህ በጥምቀት ላይ ልዩነት አለን ማለት ነው። በጥምቀት ላይ ልዩነት አለን። ከዛ ቀጥሎ ደግሞ በምን ልዩነት አለን? በቁርባን ላይ ልዩነት አለን። እኛ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለን እናምናለን፣ እናስተምራለን። ለፕሮቴስታንቱ ደግሞ መታሰቢያ፣ ከመታሰቢያ የዘለለ እውነተኛ አይሉትም። መካነ ኢየሱሶች፣ ሉተሪያኖች እውነተኛ ብለው ያምናሉ። ሌሎቹ ግን እነ ጴንጤቆስታል፣ እነ ሙሉ ወንጌል፣ እነ ቃለ ሕይወት፣ እነ መሰረተ ክርስቶስ ምናምን የምትላቸው አያምኑ። በዚህም ትልቅ ልዩነት አላቸው። አንዳቸው ወደ አንዳቸው ሄደው አይወስዱም። ክሎዝድ ነው፣ እንዲሁም ዝግ ነው የእነዚህ ቁርባን የመካነ ኢየሱሶች። እሱ አይደለም አሁን ጉዳያችን። በቁርባን ትምህርትም ልዩነት አለን ማለት ነው። በጌታ እራት ትምህርትም ልዩነት አለን። እኛ ጌታ የተናገረውን ዮሐንስ ወንጌል ምዕራፍ 6ን ቃል በቃል እንቀበላለን። ምን የሚለውን? ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በእርሱ እኖራለሁ፣ እርሱም በእኔ ይኖራል የሚለውን እንቀበላለን። ሰው የጌታ ስጋ እውነተኛ ነው፣ የጌታ ደም እውነተኛ ነው ብለን እናምናለን። አምነንም ያንን እንበላለን። ስንበላው ስንጠጣው እኛ በጌታ ጌታ በእኛ ይኖራል። ጌታ በእኛ ከኖረ ደግሞ ሕይወት አለን ማለት ነው። አየህ፣ ሰው በቅዱስ ቁርባን ትምህርት አንገናኝም። የመጨረሻው የማንገናኘው በትንሣኤ ሙታን ትምህርታችን ነው። በትንሣኤ ሙታን ትምህርት አንገናኝም። ምን ማለት ነው? በእነሱ ትንሣኤ ሙታን 2 ጊዜ ይፈጸማል ብለው ያምናሉ። አንደኛው ይሄ ንጥቀት የሚባለው ትምህርታቸው ነው። ንጥቀት የሚባለው ትምህርታቸው ነው። እንነጠቃለን፣ በአየር ላይ እንሽከረከራለን፣ በዚህ የሚባል የተለያየ አይነትም ንጥቀት አላቸው። በእርስ በእርሳቸው በአንድ አይነት ንጥቀት አያምኑ። ኦኬ። ከመከራው በፊት የሚለዋሉ፣ ከመከራው በኋላ የሚለዋሉ፣ መከራው ግማሽ ላይ የሚለዋሉ። የተለያየ አይነት ትምህርት አላቸው። ጴንጤዎቹ ራሳቸው በዚህ ላይ አልተግባቡም። ኦኬ። ይባስ ብላ ደግሞ ሉተራያን ወይ መካነ ኢየሱስ ንጥቀትን እስከነጨራሹ አትቀበልም። እስከነጨራሹ እኔ የእምነት መግለጫቸው ፊት ለፊት አድርጌ ነው የማወራው። ንጥቀትን እስከነጭራሹ አትቀበልም። እንነጠቃለን፣ እንወሰዳለን፣ በቃ እነገሌን ቀድመን እኛ እንሄዳለን የሚባለውን ትምህርት አትቀበለው። እርስ በእርሳቸው እንኳን በዛ አይስማሙም፣ እንኳን ከኛ ጋር። እኛ ደግሞ ምን እናምናለን? ኢየሱስ ክርስቶስ ለመጨረሻ ጊዜ ለሁለተኛ ጊዜ ይመጣል። ለመጀመሪያ ጊዜ የመጣው ሊያድነን፣ ቤዛ ሊሆነን፣ ምትክ ሊሆነን፣ ስለኔና ስለአንተ ስለ አዳም ልጆች ሁሉ እርሱ በመስቀል ላይ መርገማችንን፣ ኃጢአታችንን፣ በደላችንን ሁሉ ይዞ ወጣ። ምትክ ሊሆነን መጣ። ንጹሕ የእግዚአብሔር ልጅ ንጹሕ በግ ታረደልን። ዮሐንስ ወንጌል ምዕራፍ 14 ላይ ምን አለ ጌታ? አንድ ተስፋ ሰጥቷል። ምን አይነት ተስፋ ሰጠን መሰለ? እንዲህ ብሎ ተናገረን። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ልባችሁ አይታወክ፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ፣ እንግዲህስ ባይሆን ባላልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጀውላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ አለ። ይህ ተስፋ አለ። ስለዚህ ጌታችን ሁለተኛ ጊዜ ይመጣል። ሁለተኛ ጊዜ ለመጨረሻ ጊዜ ይመጣል። ያን ጊዜ ዓለም ፍጻሜ ይሆናል። ያን ጊዜ በጎች ከፍየሎች ይለያሉ። ያን ጊዜ ወደ ዘላለም ሞትና ወደ ዘላለም ሕይወት እንሄዳለን። ስለዚህ እኛ ይሄን ቀን ዕለተ ምጽአት እንለዋለን። ሙታን የሚነሱበት የሚቀሰቀሱበት ትንሣኤ ሙታን ብለን ዕለተ ምጽአትን እንቀበላለን ማለት ነው። ኦኬ። ስለዚህ በትንሣኤ ሙታን ትምህርታችን ራሱ ከጴንጤዎች ጋር እንገናኝም ማለት ነው። እንኳን ከኛ ጋር አይደለም፣ እርስ በርስም አይገናኙም። እርስ በርስም እንዳልኩ ነው። መካነ ኢየሱስ ሉተሪያን ይሄን አይቀበሉም። ይሄን እንነጠቃለን፣ እንሽከረከራለን ወደ ሰማይ ምናምን የሚለውን ትምህርት አይቀበሉም። እስከነጭራሹ ሉተሪያን አይቀበሉም። በጴንጤቆስታል ደግሞ ትምህርቱን ይቀበላሉ፣ ግን እንነጠቃለን የሚለው ጊዜው የተለያየ ነው። አንደኛው ሌላ ጊዜ ይላል፣ አንደኛው ሌላ ይላል፣ አንደኛው ሌላ ጊዜ ይላል ማለት ነው። እና ትዝ ይል እንደሆነ አይ ዶንት ኖ ቲክታክ ላይ ምን ያህል ዓመት እንደሆነ አላውቅም። እኛ ቲክታክ ላይ ቆየን ሰዎች የሚገርም ነገር እንነጠቃለን ብለው አንድ ሰሞን ፕሮቴስታንት ወገኖቻችን እንነጠቃለን፣ ጌታ ይመጣል እንነጠቃለን የሚል ፕሮፋይል ራሱ ቀይረው እንነጠቃለን ብለውን ይኸው ቲክታክ 5-4 ዓመት ሆነን አሉ ዛሬም። የሚገርም
ማንም የሄደ የለም፣ ማንም የተወሰደ የለም። ጌታ ሊመጣ ልንወሰድ ነው ብለው ፕሮፋይላቸውን ቀይረው በቃ ልንነጠቅ ነው ብለው ያሉ ታብታብ እያረጓሉ፣ ጊፍት እየሰጧሉ። አንዳንዱም ሪፖርት እያረጋለ የትም አይሉ። እንዲሁም የሚገርም ነገር ፕሮፋይላቸውንም ቀይረዋል ከዛ በኋላ ምክንያቱም ምንም የመጣ ለውጥ የለም፣ ማንም የሄደ የለም። ይሄ ሁሉ ኮንፊውዥን ለመጣ ካልክ መመሪ ስለ እነሱ አሁን እኔ ስለ ፕሮቴስታንቶች አሁን በእነሱ በኩል ሁኜ የሆነ ጥያቄም እየጠየኳቸው መልስም እየመልሱልኝ ብዙ ነገር ያሉኝ ነገር አለ እና እኔም ደግሞ ከመጀመሪያውም ኦርቶዶክስን ካለማወቅ የተነሳ ወደ ሌላ ቦታ ሄጄ ራሴን ሁሉ ግራ እስከማጋባት ድረስ ደርሻለሁ እና ጀስት አሁን ደግሞ በቃ ያረፍኩበት አንዱ ትልቁ ነገር ምንድን ነው ከአንተ እጅ ላይ ስለጣለኝ ነው እኔ እረፍት ያገኘሁት ማለት ነው። ከእግዚአብሔር እጅ ላይ ስለወደክ ነው። እሺ ያው ከእግዚአብሔር በታች ባለው እንግዲህ እኔም አንተም እግዚአብሔር እጅ ላይ ባለውም እኮ በምድር ላይ እሺ ትችላለህ። እኔም አንተም እግዚአብሔር እጅ ላይ ያለ ሰዎች ነን። ያ መጽሐፍ ቅዱስ ላይ ብዙ ነገር ይለናል። አሁን የኢየሱስ ክርስቶስን ወይም ደግሞ የአዳምን ሞትኛ ተቀብለን አምነን ተቀብለናል። ለምሳሌ አሁን አዳም እኔ ኃጢአት ይስራ በምድር ይጣል አይጣል እኔ ማውቁ ታሪክ አልነበረም፣ ግን በአዳም የመጣ ሞት እኛ ሙታ እንደነበርን መጽሐፍ ቅዱስ ላይ እንግዲህ ዘፍጥረት ላይ ይናገራል በደንብ ማለት ነው። ስለዚህ በኢየሱስ ክርስቶስ ደግሞ አዲስ ሁለተኛው አዳም ተብሎ ኢየሱስ ክርስቶስ ደግሞ አዲስ ኪዳን ወይም ደግሞ ወደ አላደለው ወደ ህይወት ከሞት ወደ ህይወት ኢየሱስ ክርስቶስ እንደመጣን ይናገራል እና ብዙ ቦታ ጥቅስ ላይ የኢየሱስ ክርስቶስን ለምሳሌ ከዚህ በፊት ተናግሬ እንደሆነ ሮሚ 8:34 ላይ ያለውን ስለ ምልጃ ይናገራል። የጢሞቴዎስ 2:5 ላይ በሰውና እግዚአብሔር መካከለኛ የሆነ ክርስቶስ እንዳለ ይናገራል መጽሐፍ ቅዱስ ራሱ። መካከለኛ ማለት አማላጅ ማለት ነው? ኖ አይደለም። እሱን እንድታስረዳኝ ነው እንጂ እኔማ እንዴት ብዬ እኮ ገባኝ። ጴንጤዎቹ ለምሳሌ ይሄን ክፍል የሚያስረዱት ገባኝ። ቆይስ ምልጃ ነው መካከለኝነት ማለት ምልጃ ነው ብለው ነው ያስተማሩ አይደል? በደንብ ያስተማሩኝ እንደዛ ነው። በቃ መካከለኛ ከሆነ በሰውና በእግዚአብሔር መካከለኛ የሆነ እሱ ነው ብሎ ነው የሚያስተምሩኝ። ሶስተኛው የዮሐንስ መልእክት ልጆች ሆይ ኃጢአትን አትስሩ የሚለው ብትሰሩም ግን በአብ ዘንድ ጠበቃ አላችሁ የሚል አለ መጽሐፍ ቅዱስ ላይ እንደዚህ ተጽፎ እና እሱን እያሳዩኝ የኢየሱስ ክርስቶስ አማላጅ ነው። አንዴ ደሙን ባፈሰሰው የዘላለምን ህይወት አሁን የኢየሱስ ክርስቶስ ደሙን ሲያፈስ በመስቀል ላይ ለአንዴና ለዘላለም ነው የሰራው ስራውን ማለት ነው። ስለዚህ በአብ ዘንድ ደግሞ ጠበቃ እንዳለን አድርገው ነው የነገሩኝ። ስለዚህ እሱ ነገር እኔ የተረዳሁበት መንገድ በዛ ነው እና ምናልባት ይሄን ነገር ክሊር አድርገህ ብታስረዳኝ ለእኔ ደስ ይለኛል፣ ሌሎችን ይማሩበታል ብዬ አስባለሁ። በጣም ጥሩ። እሺ መካከለኛ ማለት ነው። እስቲ የውሸት መምህራን የሚሉትን አስገባቸው ከሚጨነቁ እንደዚህ ሞዴሬተር ያላችሁ ሰዎች የላችሁም? ከታች ቆይ እኔ ስጠኝና ላስገባቸው። ቆይ ሰጥቻለሁ እኮ በመምህር አለ እኮ ካንተ ጋር አለ ሞዴሬተር ላስገባቸው። ምንም ችግር የለውም። ያው ስቢያቸዋለሁ ፕሊዝ። እሺ እነ ሰላም ከታች ናችሁ፣ እነሱ ይሳባቸው። ታች ናችሁ፣ ተማሩ እንዳትሄዱ። አዎ ነው ችግር የለውም። እዚሁ ይሁኑ ግን ተቀበሉኝ አደራ ፕሮቴስታንቶች ፕሊዝ። እሺ እንዲያው ኮመንት ላይ መከራ ከምታዩ ከምትጨነቁ ውጥርጥር ከሚያደርጋችሁ ጭንቀት ይኸው እየሳብኳችሁ ነው። ግቡና መካከለኛ የሚለው ምልጃ ማለት ነው ያላችሁበትን። ምክንያቱም እንደዛ ከሆነ መካከለኝነት ምልጃ ነው ብላችሁ ከፈታችሁ አንድ ማሳየው ጥቅስ ስላለኝ ነው። እሺ ተመስገን ፕሮቴስታንት ወንድማችን ነው። ኦርቶዶክስ ነው። በቃ ይኸውልህ ኮመንት ላይ ዝም ብሎ ነው እንጂ እንትን የሚሉት በቃ አይገቡም። አሁን ሳብኳቸው የሚሰድቡኝን ውሸታ ምናምን የሚሉትን አይገቡም ወገኖቼ። ላጥፋው ኮመንቱን ኖ አታጥፋው፣ እንዲገቡ ፈልጌ ነው እኔ። አታጥፋው ኖ እኔ ምንም የእነሱ እንትን ትኩረታችን እንዲስቡብን አልፈልግም። እኔ አሁን ከእነሱ ጋር ንግግርም የለኝም። እኔ እንድታቅ ፈልጌ አሁን እኔ እንድታይ ፈልጌ ነው ኤርሚ። ይኸውልህ ኮመንት ላይ የሚጽፉትን ፕሮቴስታንቶች ስትስባቸው አይገቡም። ለምን ይመስላል የማይገቡም? አዎ ስለዚህ እንድታውቀው ፈልጌ ነው የምስብልህ እንጂ እኔ የእነሱ ኮመንት ምንም ቫይታሚን ነው፣ ቅባት ነው። ኮመንት ማድረግም አለባቸው። እሺ የእኛን ትምህርት ልንገር፣ ኦርቶዶክሳውያን ትምህርት። በመጀመሪያ እናት ቋንቋውን ላሳይ። ይሄ ጠበቃ አለን የሚለው ራሱ ጠበቃ ማለት ነው። ለምሳሌ ጠበቃ ማለት ዳኛ አብ ሆኖ ወልድ ጠበቃ ተከራካሪ ነው ማለት ነው። ከዚህ ጠበቃ የሚለው ታውቃለህ፣ መጽሐፍ ቅዱስ እኛ መጀመሪያ ማወቅ ያለብን ነገር መጽሐፍ ቅዱስ እንደ ሙስሊም አይደለም አረዳዳችን። እኛ ሙስሊሞች የነሱ ቁርአን ወረደ አይደለም የሚሉት ከሰማይ አይደል? በቃ
እኛ ደግሞ ወረደ አንልም። ተጻፈ አይደለብን ነው ተጻፈ። ተጻፈ ካልን ጸሐፊዎች አሉት ማለት ነው። ጸሐፊዎቹ ደግሞ ምንድናቸው? ሰዎች ናቸው። እነዚህ ሰዎች ደግሞ ሲጽፉት ደግሞ በራሳቸው በሚረዱት በራሳቸው በሚገባቸው ሰዎች በሚረዱት ቋንቋ ነው የሚጽፉት ማለት ነው። ለምሳሌ ኢየሱስ ክርስቶስ ብርሃን ተብሏል አይደለ? ኦኬ፣ ብርሃን ተብሏል ክርስቶስ። ሐዋርያትም ብርሃን ተብለዋል። አስተውል በደንብ። ኢየሱስ ክርስቶስ እውነተኛ ብርሃን ነው። ሐዋርያትም የዓለም ብርሃን ተብለዋል። ክርስቶስም የዓለም ብርሃን ተብሏል። ሐዋርያትም የዓለም ብርሃን ተብለዋል። ስለዚህ አንድ አይነት ነው ማለት ነው? አንድ አይነት አይደለም። ለምንድን ነው አንድ አይነት ቃል የተጠቀሙት ይመስላል? መጽሐፍ ቅዱስ ላይ ለክርስቶስም ለሐዋርያትም ብርሃን ብርሃን የሚለው ለምን ተነገረ? ጸሐፊዎቹ ሰዎች ስለሆኑ አይደለም? ጸሐፊዎች ሰዎች ናቸው። ብርሃንነታቸው ይለያያል። የሰዎችና ብርሃን የክርስቶስ ብርሃን ይለያያል። በጣም ጥሩ። ከምን አልከው ማለት ነው? አየህ፣ ለክርስቶስ ሲነገር ብርሃን የሚለው ፍቹ ይሄ ነው አልክ ማለት ነው። አየህ፣ ለሐዋርያቱ ሲነገር ብርሃን የሚለው ፍቹ ይሄ ነው ብለህ ተረዳህ ማለት ነው አይደል? እንደሚነገርለት አካል ተፈተዋለ ማለት ነው። ለምሳሌ ምልጃ የሚለው ለሐዋርያት ለክርስቲያኖችም ተነግሯል፣ ለክርስቶስም ተነግሯል አይደል? እሺ፣ አንድ አይነት ነው? አንድ አይነት አይሆንም። የክርስቶስና የሰዎች ሰዎቹ በምድር ላይ ለነገስታትም እንዲማልዱ ተነግሯልኝ። ሰዎች ለሰዎች አንዱ ማለት ነው። ስለዚህ ክርስቶስ እየማለደ ነው ማለት ነው። በዛ ሳይንስ ነው የምትረዳው። ክርስቶስ ምልጃ የሚለው ሲነገር ኖ አይደለም። አንዴና ለዘላለም ባፈሰሰው ደሙ ወደ ምንድን ነው የሚለው? አሁን ካህኑ አላር ካህን ደሙን ይዞ ይገባ ነበር አይደል? ሊቀ ካህኑ የሚደረግ ሊቀ ካህኑ እንደዛ አለ። በክርስቶስ ግን ደሙን ይዞ ለእኛ ታይቶልናል። ወደ አብ እኛ የቁጣ ልጆች ነበርና፣ ስለዚህ ወደ አብ ሲገባ እንደዛ ነው ያስረዱኝ። እኔ እንግዲህ የተማርኳትን ነው የምናገራት። እኔ ችግር የለውም። ይኸውልህ ለምሳሌ ክርስቶስ የሚምር ሊቀ ካህን ይባላል። የብሉይ ኪዳን ካህናት ደግሞ ሊቀ ካህናት ብቻ ይባላሉ። እስቲ አሁን ልዩነቱን አስረዳኝ። ክርስቶስ የሚምር ሊቀ ካህን ለምሳሌ በዚህ በዕብራውያን መልእክቱ ላይ አንድ ቃል አለ ላንብብልህ። የምናገረው ነገር ሁሉ በጥቅስ ማስደገፉ ጥሩ ነው። እሺ ጥቅሱን ልስጥ። ጥቅስ እያስክ ነው። እሺ የክርስቶስ ሊቀ ካህንነትነት የሚምር ነው። የሚምር ሊቀ ካህን ነው። የሚምር ሊቀ ካህን ይባላል። ለክርስቶስ ሲነገር ክርስቶስ እኮ ሊቀ ካህን ነው ሲባል፣ አዎ ሊቀ ካህን ነው። ግን ክርስቶስ ሊቀ ካህንነቱ ደግሞ የሚምር ነው። የብሉይ ኪዳን ካህናት ሊቀ ካህናቸው ሲባሉ የሚምሩ ግን አይደለም። በደንብ አስተውለስ። የሚያስምሩ ብቻ ናቸው። ለምን? እነሱ ራሳቸው ምሕረት ይፈልጋሉ፣ ምሕረትን ይጠብቃሉ። እንስሳት ያርዱና በግ ያርዱና ወይ በሬ ያርዱና ከዛ እግዚአብሔር ሲቀበሉት ይጠብቃሉ። አስቀድመው እንደውም ስለ ራሳቸው ኃጢአት፣ ቀጥሎ ስለ ሕዝቡ ኃጢአት ይሄን መስዋዕት ያቀርባሉ። አስተውል። ምክንያቱም ምን ብቻ ስለሆኑ? ሊቀ ካህናት ብቻ ስለሆኑ። ኢየሱስ ክርስቶስ ግን የሚምር ሊቀ ካህን ነው። የሚምር ሊቀ ካህን ለምን ተባለ መሰለ? እሱ ራሱ ምን ስለሆነ? መሐሪ ስለሆነ። አየው፣ እርሱ ራሱ መስዋዕት፣ እሱ ራሱ መስዋዕት ተቀባይ፣ እርሱ ራሱ መስዋዕትን ደግሞ ያሳረገ ስለሆነ የሚምር ሊቀ ካህን ይባላል ማለት ነው ክርስቶስ። ጥቅሱን ልስጥህ። ዕብራውያን መልእክቱ ላይ ቅዱስ ጳውሎስ እንዲህ ይላል። ዕብራውያን መልእክቱ ላይ ዕብራውያን 2:17 ስለዚህ የሕዝቡን ኃጢአት ለማስተሰረይ ለእግዚአብሔር በሆነ ነገር ሁሉ የሚምርና የታመነ ሊቀ ካህን ይለዋል። አየው፣ የሚምርና የታመነ ሊቀ ካህን። አስተውል። የብሉይ ኪዳን ሊቀ ካህናት አንደኛ ስለ ራሳቸው ኃጢአት አስቀድመው መስዋዕት ይሰዋሉ። ከዛ ስለ ሕዝቡ ኃጢአት አንድ። የብሉይ ኪዳን ካህናት ኃጢአት አለባቸው። ሁለት። የብሉይ ኪዳን ካህናት መስዋዕት ያቀርቡና መስዋዕቱን እግዚአብሔር እስኪቀበሉ ይጠብቃሉ። የብሉይ ኪዳን ካህናት መስዋዕትን ያሳርጋሉ እንጂ መስዋዕቱን አይቀበሉ። የብሉይ ኪዳን ካህናት ይቅር ያስብላሉ እንጂ ይቅር አይሉ። የብሉይ ኪዳን ካህናት መስዋዕት ለጊዜው ብቻ የኃጢአት ስርየት ያሰጣል። ክርስቶስ ኢየሱስ
አስተውል። መስዋዕት ስለሆነ ቤዛ ስለሆነ ምትክ ስለሆነ ምን ተባለ? የህዝቡ ሁሉ ኃጢአት ይዞ በመስቀል ላይ ስለተሰቀለ ስለወጣ ሊቀ ካህን ተባለ። ሊቀ ካህን ብቻ ግን አይደለም፣ ክርስቶስ ደግሞ የሚምር ሊቀ ካህን ነው። ለምን? እርሱ ራሱ ከአባቱ እኩል የሆነ ስልጣን አለውና፣ ከመንፈስ ቅዱስ እኩል የሆነ ስልጣን አለውና፣ ከአብ ከአባቱ ከባህሪቱ ከመንፈስ ቅዱስ ጸሎትን እኩል የሚቀበል ፍጥረት ሁሉ ሲጸልይ ወደ አብ ወደ ወልድ ወደ መንፈስ ቅዱስ ነው ጸሎት የሚደርሰው። አየህ፣ ክርስቶስ ኢየሱስ ሰው በመሆኑ ምን አልነው? መካከለኛችን፣ ሊቀ ካህናችን፣ አስታራቂያችን፣ ቤዛችን፣ ምትካችን አልነው አይደለ? ለምሳሌ ቤዛ ማን ነው ስለ አብ አትለኝም፣ ትለኛለህ? አብ ቤዛ ነው አይደለም? መንፈስ ቅዱስ ቤዛ ነው አይደለም? ምክንያቱም ቤዛነት ከተናገርክ ሰውነት እየተናገርክ ነው። መድማትን፣ መቁሰልን፣ መሰቀልን፣ መገረፍን የተናገርክ ነው አይደል? ስለዚህ ቤዛ ማን ነው ስትባል በተለየ አካሉ ቤዛ የሆነን ወልድ ብቻ ነው፣ አለቀ። ምክንያቱም አብ ሰው አልሆነም፣ መንፈስ ቅዱስ ሰው አልሆነም። ቤዛ ማን ነው? ወልድ ኢየሱስ ክርስቶስ ብቻ። በጣም ጥሩ። እሺ፣ የክርስቶስ ቤዛነት ያስፈለገው ደግሞ እኛን ምን ለማድረግ? ለማዳን፣ ለማስታረቅ አይደል? ታራቂ ማን ነው ታዲያ? አዳኝ ማን ነው ካልኩ መልስ ምንድነው ማለት ነው? አብም ወልድም መንፈስ ቅዱስም። አየህ፣ የታረቅነው ከአብ ጋር ብቻ ነው እንዴ? አይደለም። ከራሱ ጋር ከክርስቶስ ጋር ታርቀናል እኮ። ምክንያቱም እኛ የሥላሴ አማኝ ነና አይደል? ቤዛ የሆነው ወልድ ብቻ ነው። እርቁ ግን የተደረገው ከማን ጋር ነው? ከአብም ከወልድም ከመንፈስ ቅዱስም። ቤዛ የሆነው ሰው የሆነው ማለት ነው ማን ነው? የተገረፈው መስዋዕት የሆነው ምትክ የሆነው ማን ነው? ወልድ ብቻ። ቤዛነት ማለት መስዋዕት መሆን ማለት ነው። ኦኬ፣ ምትክ መሆን ማለት ነው። ስለዚህ ምትክ የሆነው ቤዛ የሆነው ማለት ነው ሰው የሆነው ክርስቶስ ስለሆነ ቤዛነት ለክርስቶስ ይሰጣል። መሐሪነት ግስ ይቅር ባይነትስ ግን ለማን ይሰጣል? ለአብም ለወልድም ለመንፈስ ቅዱስም ይሰጣል ማለት ነው። ግልጽ ነው። ስለዚህ ምን አለ ቅዱስ ጳውሎስ? ስለዚህ የሕዝብን ኃጢአት ለማስተሰረይ ይላል። አየው፣ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነ ነገር ሁሉ የሚምርና የታመነ ሊቀ ካህን ይሏል ክርስቶስ። ስለዚህ ኢየሱስ ክርስቶስ ሊቀ ካህን ብቻ አይደለም፣ ምንድነው ማለት ነው? ደግሞ የሚምር ሊቀ ካህን ነው ማለት ነው። አሁን ገባ? ሊቀ ካህን የተባለበት ምክንያት የሕዝቡን ኃጢአት ልክ የብሉይ ኪዳን ሊቀ ካህናት የመቅደሱ አገልጋዮች የሕዝቡን ኃጢአት ይዘው ወደ እግዚአብሔር ፊት መጥተው እንደሚጸልዩ እንደሚማልዱ፣ ኦኬ፣ ወደ እግዚአብሔር መጥተው መስዋዕት እንደሚያቀርቡ ስለሆነ ሊቀ ካህን ተባለ። ክርስቶስ ግን የሚምር ነው። የሚምር ነው። መስዋዕትም ተቀባይ ነው። መስዋዕትም ራሱ ነው። መስዋዕትም ደግሞ አሳራጊ ነው። ወደ አባቱ ያሳረገ እሱ ነው። ከአባቱ እኩል ሆኖ ደግሞ ያን መስዋዕት ደግሞ የሚቀበል ራሱ ነው። አየህ? ቆይ እዚህ ላይ ግን ጥያቄ ማለት ነው ጠይቀኝ። ከአብ ጋር የቁጣ ልጆች እንደነበርነ መጽሐፍ ቅዱስ ይናገር ነበርና አሁን በክርስቶስ ከአብ ጋር እንደታረቅን ነው የሚናገረው አይደል? ከራሱ ጋር እንደታረቀ ግን አይናገርም መጽሐፍ ቅዱስ ላይ። እሺ ላሳይ። ስለዚህ ስንታረቅ ከወልድ ጋር ታረቅ ነው አይደል የምትለው? ኖ ወልድ አስታረቀን። ያው አብ ወልድ መንፈስ ቅዱስ አንድነታቸውን እናምናለን አይደል? አሁን በክርስቶስ ዓለምን ሁሉ የዓለም ኃጢአት ሁሉ በክርስቶስ ከአብ ጋር እንደታረቅን መጽሐፍ ቅዱስ ይናገራል። ከራሱ ጋር አስታረቀ የሚል አለ። እሱ ምናልባት እንዴ አላሳዩኝ። እሺ እንደዚህ ላንብብል መጽሐፍ ቅዱስን። አዎ አለን በጣም ብዙ ቦታ አለን። ባይዘወይ ኢቭን የክርስቶስ ደም ራሱ ከኃጢአት ሁሉ ይቅር ይላል ተብሏል። የክርስቶስ ራሱ ቅድም የሰጠው ጥቅስ ራሱ ባይዘወይ እኔ ይመልስላል። ምን የሚለው? የሚምር ሊቀ ካህን የሚለው ዕብራውያን 2:17 ላይ ነው። አሁን የሚምር ሊቀ ካህን የሚለውን ራሱ የሰጠው ነው። አሁን ጥቅስ በጣም ብዙ ከመደርደራችን በፊት አንዱ ጥቅስ ራሱ ፍታልኝ። ክርስቶስ ለምንድነው የሚምር ሊቀ ካህን የተባለው? የሚምር ሊቀ ካህን ማለት ነው አልኩ። የሚምር ሊቀ ካህን እኮ ኦኬ ሲሆን መልስልኛ። የሚምር ኦኬ ጥያቄ ነው እየጠየቀኝ ያለው። አዎ የሚምር ሊቀ ካህን ማለት ነው። የሚምር ሊቀ ካህን ማለት ያው አንተ እንደ ቅድም እንዳብራራልኝ እኮ ተመሳሳይ ነው የሚሆነው። ምን አቆ አብራራ ካልከኝ ያው ከራሱ ጋር የሚያስታርቅ ማለት ነው። አዎ አሁን ሊቀ ካህናት የሚምሩ ናቸው ወይስ የሚያስምሩ? የሚያስምሩ ናቸው። እነሱ የሚያስምሩ ናቸው ስትል ምን አይሉም እያልክ ነው? ይቅር አይሉም እያልክ ነው አይደል? ይቅር አይሉም። ይቅር ያስብላሉ እንጂ ይቅር አይሉም አይደል? ይቅርታን ይጠይቃሉ። ኦኬ ኢየሱስ ክርስቶስ ግን የሚምር ነው ካልኩኝ ምን እያልኩኝ ነው ማለት ነው?
ራሱ አዳኝ ነው ማለት ነው። ራሱ አዳኝ ነው ማለት ነው። ራሱ ይቅር ባይ ነው ማለት ነው። ምክንያቱም ይቅር ባይ ነው አይደለ? የሚምር ከተባለ ይቅር የሚል ማለት ነው አይደል? እሺ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን አየው በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ይላል። አየው ይሄንን ማጥናት አለብህ። ቁጥር እንዴት የቁጥሩ ራሱ እንዴት እንደሚል ማለት ነው። እያጠናው ነው። 1 2 3 ነው እውቀታለሁ። ከዛ 4 5 ያልኩ ደግሞ ላይ እሺ ላንብብልህ። እኔ ሁለተኛ ቆሮንቶስ ምዕራፍ 5 እሺ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። አስተውል። በምን አዲስ ፍጥረት ይላል? በክርስቶስ። እነሆ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። በክርስቶስ ከራሱ ጋር ካስታረቀን የማስታረቅ አገልግሎት ከሰጠን ከእግዚአብሔር ነው ይላል። አየው የሆነው ሁሉ ከዛም ይላል በክርስቶስ ደግሞ ከራሱ ጋር ካስታረቀን። ከላይ ምን አለ? በክርስቶስ ማናችንም ብንሆን በክርስቶስ ምንድነን? አዲስ ፍጥረት ነው። ኦኬ በክርስቶስ አዲስ ፍጥረት የሆንከው ለምንድን ነው? በክርስቶስ ስታምን ማለት ነው አይደለም? አሁን በክርስቶስ ስታምን አዲስ ፍጥረት ትሆናለህ። በክርስቶስ ስታምን ብቻ አይደለም፣ አምነህ ስትጠመቅ። ምክንያቱም አዲሱን ሰው የምትለብሰው ክርስቶስ የምትለብሰው በጥምቀት ነው አይደለም? ኦኬ ክርስቶስ ባይሞት፣ ክርስቶስ ቤዛ ባይሆን፣ ክርስቶስ የሚምር ሊቀ ካህን ባይሆን፣ ክርስቶስ ራሱ በፈቃዱ በመስቀል ላይ መከራን ሕማምን ባይከፍልን ኖሮ አዲስ ሰው ትሆን ነበር? አትሆንም አይደለ? ለምሳሌ ትዝ ይል እንደሆነ በቀኝ የተሰቀለው በጌታ ቀኝ የተሰቀለው ማን ነው ይቅር ያለው? ራሱ አይደል ይቅር ያለው? ራሱ አይደል ይቅር ያለው? ጌታ እኮ በመስቀል ላይ ጎበዝ፣ በመስቀል ላይ ራሱም ይቅር እያለ ነበረ። ደግሞ ወደ አባቱን ደግሞ ይቅርታን እያሰጠን ነበር አይደል? እሺ በመስቀል ላይ ራሱ ይቅር ሲል አየኸው፣ የዘላለም ሕይወት ሲሰጠን አየኸው አይደለም? ምክንያቱም እነሆ በገነት ከኔ ጋር ነህ ብሎ ለዛ በቀኝ የተሰቀለው ወይ አብ እንዲያው ይሄን ሰው እስቲ እባክህ አባቴ በገነት አስገባው ብሏል። በመስቀል ላይ ራሱ በመስቀል ላይ በቀኝ የተሰቀለውን እዛው ገነት እንዲገባ ሲያደርገው ታያለህ አይደለ? ይሄ የሚምር መሆኑን ታያለህ። ራሱ መሐሪ መሆኑን ታያለህ አይደለ? ግልጽ ነው። የሚምር መሆኑን አያሁን ገብቶኛል። እሺ እንደ ሊቀ ካህንነቱ ደግሞ እንደ አስታራቂነቱ ደግሞ ከአባቱን ደግሞ አስታረቀን። ራሱም ይቅር አለን፣ ከአባቱን ደግሞ አስታረቀን። በመስቀል ላይ እነዚህ ሁለት ነገሮች አታይም? አሁን ከሱ ላይ እኮ ገና ብዙም እኮ ክርክር የለውም አይደለ መመሬ? አሁን ለምሳሌ ኢየሱስ ክርስቶስ እኮ አምላክ ለመሆኑ ፈራጅ ለመሆኑ እኮ ምንም የሚያከራክር ነገር ኖ እሱ አይደለም። እናንተ እያወራን ያለ ነው። ራሱ ይቅር ባይ ነው፣ ራሱ ታራቂ ነው ያልንበትን እያሳየው። እሺ በመስቀል ላይ ሲታረቅም ሲያስታርቅም አየን እኮ እያልኩ ነው ያለሁት። ሁለቱንም አይተናል። በመስቀል ላይ ሲታረቅም አይተናል። ምን ሲል እነሆ በገነት ከኔ ጋር ነህ ብሎ ለዛ ሰው የዘላለም ሕይወቱን ይሰጠው ገነትን ይሰጠው ሲያወርሰው ይቅር ሲለው አየን አይደለ? ምክንያቱም
እርቅ ከሌለ እኮ መታረቅ ከሌለ እኮ ገነት አትገኝም። ትገኝ ነበር እንዴ? ትገኛለች? አትገኝም። ስለዚህ ይቅር ብሏልም ይቅር አስብሏልም ማለት ነው። አረ ይቅር ብሏልም ይቅር አስብሏል። እንዳረሳው ይቅር ብሏልም ይቅር አስብሏልም። ይቅር ብሏል፣ በቀኝ የተሰቀለውን በገነት ከኔ ጋር ትሆናለህ ብሎታል። ኦኬ፣ እኛን ደግሞ ይቅር አስብሏል። ምን ብሎ? በመስቀል ላይ ቤዛ ሆኖ ምትክ ሆኖ የእኛን ኃጢአት የእኛን በደል የእኛን መርገም ተሸክሞ የአዳምና የልጆቹን ጩኸት ጮሆ አይደለ? በጣም ጥሩ፣ ይሄንን ያዝ። ስለዚህ በመስቀል ላይ ይቅርታ የሚያደርግ ነበር፣ ከራሱ ጋርም ከአባቱ ጋርም ያስታርቅ ነበር ማለት ነው። በጣም መልካም። ኦኬ እሺ፣ ልቀጥል። ደግሞ ሌላ ጥቅስ ደግሞ ልጨምርልህ። ከታችም እየጻፉልህ ነው በእርግጥ ግን ልቀጥል። ቆሮንቶስን ያዝ 5:17 እስከ 18 ያዝ። 5:18 ይዣለሁ። እሺ፣ ቆላሴስ ከታችም እየጻፉልህ ነበረ። ቀጥሎ እሱ ላሳይ ነበረ። ቆላሴስ 3 ቆላሴስ 3 ላይ እንዲህ ይላል። ቆላሴስ 3 ዝም ብሎ 3 ብቻ ነው። ቁጥር 13 ቁጥር 13 እሺ ምን ይላል መሰለ? እንግዲህ ከቁጥር 12 ጀምሮ አንብብልህ። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትንም ልበሱ ካለ በኋላ እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራ ላይ የሚነቅፈው ነገር ካለው ይቅር ተባባሉ እና ክርስቶስ ይቅር እንዳላችሁ እናንተን ደግሞ እንዲሁ አድርጉ ይላል። አየው፣ ክርስቶስ ምን እንዳላችሁ ነው የሚለው? ይቅር እንዳላችሁ። ስለዚህ ክርስቶስ ራሱ ምን አድራጊ ነው ማለት ነው? ይቅር ባይ ነው። ይቅር ባይ ነው። ይቅር ባይ ነው ማለት ነው ራሱ ታራቂ ነው ማለት ነው አይደል? ኦኬ፣ ራሱ ታራቂ ነው። ሌላም ልጨምርልህ። ለምሳሌ እስጢፋኖስ ደግሞ ላምጣልህ። ሌላም በጣም ብዙ ጥቅስ አለ። እስጢፋኖስን ደግሞ ልስጥ እስቲ። የሐዋርያት ሥራ ያዝ። የሐዋርያት ሥራ የሐዋርያት ሥራ እሺ እሺ የሐዋርያት ሥራ ምዕራፍ እሺ ብሎ ሲጣራ ያውጉት ነበረ። ተንበርክኮም ጌታ ሆይ አየው ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ ይላል። አስተውል። እስጢፋኖስ ምን አለ? ክርስቶስን ሳየው ምን አለ? የመጀመሪያው እኔን ነፍሴን ተቀበላት አለ። ሁለተኛ ደግሞ እነዛ ደግሞ እስጢፋኖስን ይወጉት የነበር ለእነሱ ደግሞ ይቅርታ እናደርግላቸው፣ ኃጢአታቸውን አታስብባቸው፣ ይቅር በላቸው አለ። አየህ። ስለዚህ አሁን አንብቤዋለሁ። እሱን አሁን አጋጣሚ ሆኖ የሆነ ሰዓት ላይ አሁን እዚህ ጋር ክርስቶስ ብቻ ነው ወልድ ብቻ ነው የእስጢፋኖስን ጸሎት የሚሰማ የሚቀበለው አይደለም። ከእሱ ላይ እኮ ያየሁት ነገር አሁን ሰማይ ተከፈተ የሚለው ላይ በአባቱ ቀኝ አየዋለሁ ነው አይደል ያለ? በአባቱ ቀኝ ቆሞ ነው አውቃለሁ። በአባቱ ቀኝ ቆሞ አየዋለሁ አለ። ከዛ በኋላ ይቅርታን እንዲያደርግ ያው በሰማይ በምድርም ስልጣን ተሰጠኝ ይደለ ክርስቶስ? አይ ተሰጥ እሱ በሰማይ ስልጣን ተሰጠኝ የሚለው ከምን አንጻር እንደሆነ ይፈታል ገና። ምክንያቱም ክርስቲያኖች አሁን ሙስሊሞች ይህን ያነሱና በሰማይና በምድር ተሰጠኝ የሚለውን ይዘው አምላክ አይደለም ይላሉ። ምክንያቱም ተሰጠኝ እያለ ነው፣ ተሰጥቶት ነው እንጂ እርሱ በባህሪው አምላክ አይደለም። አየህ፣ ስልጣን የተሰጠው ነው እንደማንኛውም ብለው ይህን ጥቅስ ይጠቅሳሉ። ጌታ ግን እንደዛ እያለ አይደለም። ኦኬ። ስለዚህ ይሄ ክፍል በደንብ ክርስቲያኖች ሲያብራሩት በደንብ የሚራራ ነው። በሰማይና ምድር ስልጣን ተሰጠኝ ሲል ምን ማለት ነው? እውነት ጌታ ስልጣን ተቀባይ ሆኖ ነው? እውነት ጌታ የሚያንስ አብ ደግሞ ከሱ ይበልጥ ሆኖ ነው? እንደዛ ማለት አይደለም።
ኦኬ አንዳንድ ጥቅሶች ዝም ብለው ክርስቲያኖች የሚረዱበት ክርስቲያኖች ያንን ክፍል ስለ ክርስቶስ ሲነገር እንዴት ነው የሚፈታው የሚለውን እሱም በጥንቃቄ ማወቅ አለብህ። ዝም ብለን በግምት አንፈታም እኛ። ኦኬ እሺ፣ ሌላም ልጨምርልህ ብዬ ነው። እሺ ወንድም አለው አውቁምና ይቅር በላቸው ሲል ነበራል። እሱ ምን መሰለህ፣ እሱ አምላካቸው ኢየሱስ ክርስቶስ በመስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው ሲል ደም ሳይፈስ ይቅርታ አለ እንዴ? የለም አይደል? ክርስቶስ ሞቶ ሳይነሳ ከነፍሳት ከሲኦል ወጥቷል እንዴ? ትንሣኤ ሳይታወጅ ነው? ሞት እኮ አልተገደለም። ክርስቶስ ሞቶ ሲነሳ ሞትን ድል አድርጓል። አየህ፣ ሞትን ድል አድርጓል። ስለዚህ በመስቀል ላይ ሆኖ ይሄንኑ ቃል ከየት እንዴት አየኸው? አሁን እስጢፋኖስ ሲደግሞ አላየህም? የሚያደርጉትን አቁምና ይቅር በላቸው ሲል ደግሞ። ስለዚህ እኛ ኦርቶዶክሲያን ይህንን ክፍል በምንድነው የምንረዳው መሰለ? ክርስቶስ በመስቀል ላይ ሲያደርግ የነበረው የመጀመሪያው ትንቢትን እየፈጸመ ነው። ኦኬ፣ ትንቢት እየተፈጸመ ነው። አስቀድሞ ትንቢተ ኢሳይያስ ምዕራፍ 53 ላይ እንደተነገረው በእርሱ ቁስል ተፈወሳችሁ የሚለው በመከራው ይሄ ሁሉ ነገር የተፈጸመ አስተማረ። ማንም ሰው ክፉ ቢያደርግባችሁ መከራ ቢያበዛባችሁ ይቅር በሉ፣ ለምኑ፣ ስለዛ ሰው ይቅርታን አድርጎ አለ። እሱም በመስቀል ላይ ሆኖ ደግሞ ይህንኑ አሳየን ማለት ነው። ይህን ደግሞ ማን ተማረ? እስጢፋኖስ ተማረ። አየኸው? እስጢፋኖስ ደግሞ ይችን አመጣና በልክ ጌታውን እንዳስተማረው ምን አደረገ? በድንጋይ ሲወግሩት እሱ ምን አለ? የሚያደርጉትን ያቁምና ይቅር በላቸው አለ ማለት ነው። ምክንያቱም መማር ማለት ይቅር ማለት ስለሆነ መቀበል ማለት ስለሆነ፣ ስለዚህ ኢየሱስ ክርስቶስ የሚምል ሊቀ ካህን ነው። ታዲያ ክርስቶስ ምንድን ነው ብትለኝ፣ ኦኬ እስቲ አንድ እንደዛ ታችሁን እንደዛ አትበል። ይሄ እኔ ይሁዳ ነኝ እኔ እንዲህ ነኝ እንዳትል። ምክንያቱም ዋጋ የተከፈለልክ ነህ፣ በደም የተገዛ ነህ። ሁላችንም በድካም ውስጥ ነን። ሁላችንም በመውደቅ በመነሳት ውስጥ ነን። አንተ በግልጽ ኃጢአትን ኮንፌስ ታደርጋለህ። እንዲሁም የአንተ ልብ መልካም ነው። ብዙዎቻችን እንዲሁም ጻድቅ ቅዱስ ነን እያልን ነው የምንጫወተው ጨዋታችንን፣ ድራማችንን የምንሰራው። ስለዚህ አንተ እንዲሁም ተሰምቶ በአደባባይ ኃጢአተኛ ነኝ ብለህ ራስን ትወቅሳለህ። ብዙዎቻችን አይተህ ከሆነ በአደባባይ ጻድቅ ነን ቅዱስ ነን እያልን ነው ደረታችን የምንነፋው፣ ጉዳችንን ነውራችንን ከድነን ማለት ነው። ስለዚህ አንተ እንዲሁም የአንተ ልብ እንዲሁም ሁላችንም ቢኖረን ጥሩ ነው።
ስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም። መቼ ነው ይሄ ቀን? መቼ ነው ይሄ ቀን? እሺ ፕሮቴስታንት መልስ ካላችሁ ግቡና መልሱ። እሺ ሰላም ለእናንተ ይሁን። መዝሙረ እንዴት ነህ? እግዚአብሔር ይመስገን። ሰላም እንዴት ነህ? እንዴት ናችሁ? ተመስገን። ልጁም እንዲማር እኔ እናንተ ርዕስ ይዘን እናውራ በእውቀት። ኖ ጥያቄን የጠየቀ ጥያቄ ብቻ መልስ። እኔ ለብቻዬ ነው መማር የፈለኩት። ጥያቄ ያለው መልስ። አሁን በእውቀት አንተም እንድትማር አሁን መዝሙር አለ። አሁን ቀጥ ብሎ የሁላችንም ትምህርት እውነቱ ይውጣና አንድ ርዕስ ይዘን እናውራ። እሺ ሌላ ሰው ካለ የምንከራከርበት ጊዜ አመቻችልሃለሁ። ምንም ችግር የለውም። ዛሬ ይማርና ከዛ በኋላ የተማረውን አንተም ከታች ሆነህ ታዳምጥና ከዛ ልክ ጥያቄዎችን ትይዝና አንተም እኔም በዚሁ በኤርሚያስ ቤት ስለ ነገረ ክርስቶስ ውይይት እናደርጋለን በደስታ ምንም ችግር የለውም። አሁን ግን ጥያቄ ጠይቁ። አሁን እችን ብቻ ጠይቆ የሚወርድ ሰው ነው የምፈልገው። የዮሐንስ ወንጌል ምዕራፍ 16 ቁጥር 26 በዚያን ቀን በስሜ ትለምናላችሁ እኔም ስለ እናንተ አብን እንድለምን የምልላችሁ አይደለም ይላል። መቼ ነው? መቼ ነው? ጥያቄውን ግልጽ እኮ ነው። ዮሐንስ ወንጌል ምዕራፍ 16 ቁጥር 26። እሺ ቃዶሽ እስቲ ቆይ ይመልስልንና። ሰላም ነው መዝሙሬ፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ጌታ ይባረክ። ክብሩ ይስፋ ለአባትና ለልጁ። በዚህ ርዕስ አድርገን ለምን አንወያይም? አሁን በክርስቶስ ምልጃ ዙሪያ መልስ ብቻ እኮ ነው ወንድ መልስ። ለዛሬ መልስ ነው የፈለግነው። መልስ ብቻ ስጠው። አይ በጣም ሰፊ ሀሳብ ስለሆነ ሰፊውን ሀሳብ 3 ደቂቃ ሰጣለሁ፣ አብራራው። በዚያን ቀን በስሜ ትለምናላችሁ እኔም ስለ እናንተ አብን እንድለምን አምላችሁ አይደለሁም የሚለው ምን ማለት ነው? ዮሐንስ 16:26 ያው በሌላ ክፍል ጌታ ጌታ ሆይ የሚል መንግስት ሰማያትም አይገባም ከሚለው ጥቅስ ጋር ይሄ ይገናኛል። ምክንያቱም በስተመጨረሻ ኢየሱስ ክርስቶስ በፍርድ ቀን ለማንም በዚያን ቀን የሚለው መቼ ቀን ነው? ያው ፍርድ ቀን ነው። የፍርድ ቀን ልመና አለ እንዴ? አይ ስለ ያው ጌታ በመጨረሻ ሰዓት በፍርድ ቀን ጌታ ጌታ ሆይ የሚል መንግስት ሰማያትም አይገባም። የፍርድ ቀን ላይ ልመና አለ ወይ ያልኩህ? እየነገርኩህ እኮ ነው። በፍርድ ቀን ያው በስሜ ብትለምን በክርስቶስ አታምን ዝም ብለህ በስሙ ከጠየቀውም ክርስቶስ በዛን ቀን ስለአንተ እንደማይመጣ የፍርድ ቀን ልመና አለ ወይ ያልኩህ። ቅዱስ ትለምናላችሁ ይላል። የፍርድ ቀን ልመና አለ ወይ? ትለምናላችሁ አይደል የሚለው ነው። በዚያን ጊዜ በስሜ ትለምናላችሁ ይላል እና አሁን በስሙ በክርስቶስ ብንለምን ክርስቶስ አይሰማንም እያልከኝ ነው? ኧረ እባክህ መልሱ መልስልኝ። በቃ አይ ጥያቄ ከመሆን አንተ መልስ። ኦኬ በቃ የሚመልሰው ካለ ይግባ። ከኔ ነው እንደ መልሱን የምትሰማው እንዴ? አንተ መልስልኝ። እሺ የሚመልስ የለም። በቃ የለም መምህር የለም። ትምህርታችን እሺ በእውቀት ከኛ ጋር መነጋገር ይሻላል ይላሉ፣ ግን ገብተውም አዳምጡም። እኔ ደግሞ የባሴ በውዝብኛል ጭንቅላቴ። ጥሩ እየተማርኩ ነው። የራሴን ጫጫቴው ሰልችቶኛል ለእኔ። እሺ መልካም። ስለዚህ ኢየሱስ ክርስቶስ ቤተክርስቲያናችን መካከለኛ ትለዋለች። በደንብ ስማኝ። ለምሳሌ በሰውና በእግዚአብሔር መካከል ያለ አሁን እቺን መልስ እዚህ
ቤት ስራ ለነሱ ልስጥ። መካከለኛ የሚለው የኤርሚሻ መካከለኛ ማለት መጽሐፍ ቅዱስን በደንብ ስታነበው ማላጅ ማለት አይደለም። ኦኬ ከዚህ ላይ እንዲህ ይላል እንግዲህ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለና አየው አንድ እግዚአብሔር አለና ከዛ ምን አለ መጀመሪያ አንድ እግዚአብሔር አለ አንድ እግዚአብሔር አለ ይላል። አንድ እግዚአብሔር የተባለው ማን ነው እዚህ ጋር? አብ አብ አይደለ? እግዚአብሔር አብ አንድ እግዚአብሔር አለ ሲባል ስንት እግዚአብሔር? እኛ እኮ ሶስት አንድ ፈጣሪ አለ፣ አንድ አምላክ አለ። አንድ ፈጣሪ አለ፣ አንድ አምላክ አለ። እሺ አሁን በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ ነው ይላል። አስተውል። በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ ነው። ከዛስ እርሱም ሰው የሆነ ክርስቶስ ኢየሱስን ይላል። መካከለኝነቱን ከምን ጋር ያያዘው? ሰው ከመሆኑ ጋር አይደል? ስለዚህ በእግዚአብሔርና በሰው መካከል ያለ መካከለኛ ማን ይባላል? ክርስቶስ። ምን ማለት ነው? ፍጹም ሰው ፍጹም አምላክ የሆነው ማለት ነው ባጭሩ። አየህ፣ እንደኛ ሰው ነው፣ እንደኛ ሰው ነው፣ ፍጹም ሰው ነው አይደለ? ፍጹም ሰው ብቻ ደግሞ አይደለም፣ እርሱ ደግሞ ምንድን ነው? ፍጹም አምላክ ነው። ስለዚህ በሰውና በእግዚአብሔር መካከል ሲል አማላጅ ማለት አይደለም። ኦኬ፣ የሚለምን ማለትም አይደለም። በሰውና በእግዚአብሔር መካከል ሲል ማለት ነው እርሱ ፍጹም ሰው ፍጹም አምላክ ነው። ምክንያቱም ከምን ጋር እንደተያዘ አስተውል። በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ ነው ነው የሚለው። አየህ፣ ሰው ያ መካከለኛው አንድ የሆነው ለምንድን ነው? አብ ሰው አልሆነም፣ መንፈስ ቅዱስ ሰው አልሆነም አይደል? ስለዚህ እርሱ መካከለኛ ነው። እንደኛ ሰው ነው፣ ፍጹም ሰው ነው። እንደ አምላክነቱ ደግሞ ምንድን ነው? አምላክ ነው። ፍጹም አምላክ፣ ፍጹም ሰው። ስለዚህ በእግዚአብሔርና በሰው መካከል ያለ መካከለኛው ማን ነው? ወልድ ኢየሱስ ክርስቶስ ነው ማለት ነው። አሁን ኢየሱስ ክርስቶስ በሰማይ ፍጹም ሰው ፍጹም አምላክ ነው አይደለ? ፍጹም ሰው ፍጹም አምላክ ነው። አሁንም በሰማይ ፍጹም ሰው ፍጹም አምላክ ነው። ኦኬ፣ ሰውነትን ከፍ ያደረገ ሰውነትን ያከበረው የምንለው እኮ ለዛ ነው። አየህ፣ አሁን በሰማይ እንኳን ኢየሱስ ክርስቶስ ፍጹም ሰው፣ ምክንያቱም ቃል ስጋ ከሆነ በኋላ መጠፋፋት፣ ኦኬ፣ መቀላቀል የለም። ኦኬ፣ በቃ ወደኋላ ወደፊትም የለም። ፍጹም ሰው ፍጹም አምላክ ሲያርግም ፍጹም ፍጹም አምላክ በከበረው ሰውነት አድርጓል ብለን እናምናለን ማለት ነው። ኦኬ፣ ፍጹም ሰው ፍጹም አምላክ የሚለውን ከየት አገኘኸው ብለው የሚጠይቁ ምስኪኖች አሉ። ለእነሱ መልስ እንስጥ ልትጠይቅ ስለምችል ቆላሴስ 2:9 ላይ እንዲላል። ቆላሴስ 2:9 ቆላሴስ 2:9 ቆላሴስ 2:9 ላይ ይላል በእርሱ ይላል በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። አየኸው? በእርሱ የመለኮት ሙላት በሰውነት ተገልጦ ይኖራል። እርሱ የተባለው ክርስቶስ ነው አይደለ? የመለኮት ሙላት በሰውነት ተገልጦ ይኖራል ይላል። አየኸው? ሰውነቱ አለ፣ የመለኮት ሙላትነቱ ወይም አምላክነቱ በሰውነት ተገልጧል ማለት ነው። ስለዚህ ምን እንላለን? የመለኮት ሙላት ሲባል ፍጹም አምላክነት ነው። የመለኮት ሙላት ፍጹም አምላክነት ነው። ሰውነት ደግሞ ሰውነት ነው አይደለ? ሰውነት ነው፣ ፍጹም ሰውነት ነው። ስለዚህ የመለኮት ሙላት በምን ተገለጠ ነው ያልነው? በሰውነት አይደል ያልነው? ስለዚህ ፍጹም ሰው ፍጹም አምላክ እንላለን ማለት ነው። ኦኬ፣ ፍጹም ሰው ፍጹም አምላክ። ኦኬ፣ እስቲ አንዴ ቆይ፣ አንድ ሰው ላስገባና እና ምን አገናኘው የሚለኝ ስላለ ሙስሊም ከሆነ ምንም ችግር የለውም። ጥቂት ደግሞ ከሙስሊም ጋር ደግሞ ላውራ ማለት ነው። ነገር ማለት ሰው ነው ያለ ታች ገስት የላከ ዲያቆን ጎለዲያስ ምናምን አልኳል። እሺ፣ ስለዚህ አስተውል። የመለኮት ሙላት ፍጹም አምላክነት አይደለ? በሰውነት ተገልጦ። ስለዚህ አምላክ ሰው ሆነ ስንል ፍጹም አምላክ የሆነው እርሱ ፍጹም ሰው ሆነ እያልን ነው ማለት ነው። በእግዚአብሔር መልክ ይኖር የነበረው በሰው ምሳሌ ተገኘ፣ ከኛ ጋር ሆነ እያልን ነው ማለት ነው። ኦኬ፣ ግልጽ ነው። በጣም ጥሩ። ስለዚህ እኛ ምን እንላለን መሰለ? ክርስቶስ ቃል ስጋ ስግው ቃል ከሆነ በኋላ ምን የለም? ሁለትነት የለም። ሁለት ባህሪ አማኝ አይደለንም እኛ። በቃ
ያው አንዱ ክርስቶስ አንድ አካል አንድ ባህሪ ነው። ማን ያዳነን? አንዱ ክርስቶስ። ማን ነው ቤዛ የሆነን? አንዱ ክርስቶስ። ማን የሞተልን? አንዱ ክርስቶስ። ለዚህ ነው ምናለ ቅዱስ ጴጥሮስ በስጋው ሞተ አለ። አየው፣ ስጋ ሞተ አላለም፣ በስጋው ሞተ ነው ያለው። ለምሳሌ ኤርሚሻ አንድ ጠይቀል ጠይቀ የክርስቶስ ደም ከኃጢአት ሁሉ ያነጻል አይደል? ኦኬ። ቃዶሽ እኮ ነው የቅድሙ ልጅ ነው። አስገባኝ ያለ ቅዱስ ቅዱስ ነው ቃዶሽ የሚባለው የቅድሙ ልጅ ነው። ተወሱን የክርስቶስ ደም ከኃጢአት ሁሉ ያነጻናል አይደል? አይደል? ኦኬ። ደም በራሱ ኃጢአትን ይቅር ይላል። ደም የክርስቶስ ደምና አሁን የኔና ያንተ ደም አለ አይደል? የሰው ልጅ ደም አለ። የኔና ያንተ ደም ቢፈስ ኃጢአትን ይቅር ይላል አይልም። የክርስቶስ ደም ግን ይቅር ባይ ነው ተባለ። ኦኬ። የክርስቶስ ደም ነው ይቅር ባይ ሆነው ደም በራሱ ይቅር ይላል እንዴ? አይልም አይደል? በባህሪው የክርስቶስ ደም ግን ከምን ጋር የተዋሃደ ስለሆነ ትለየዋለህ። አሁን እስቲ የክርስቶስ ደም ይቅር ባይ ነው። ኦኬ። እዚህ ጋር ደም የምትለው አይ ይሄ እኮ የስጋ ባህሪ ነው ልትል ነው? ልካፍለው ነው? አሁን ፕሮቴስታንቶች ሁለት ባህሪ አማኝ ከሆኑ የክርስቶስ ደም በሚለው ውስጥ እስቲ የትኛው ነው ባህሪ? የትኛው ነው ሁለት ባህሪ? የክርስቶስ ደም ከኃጢአት ሁሉ ይቅር ይላል ካልክ የክርስቶስ ደም ባልኩት ንግግር ውስጥ ንባብ ውስጥ ሁለቱ ባህሪ ያሳዩኝ። ይሄ ባህሪ፣ ይሄ የስጋ ባህሪ፣ ይሄ የመለኮት ባህሪ በሉኝ። ትከፍለዋለህ እንዴ? አሁን የክርስቶስ ደም ስትል ትከፍለዋለህ? አትከፍለውም። መከፈል የለበትም። ቃል ስጋ ከሆነ በኋላ አምላክ ሰው ከሆነ በኋላ በሁለት አንከፍልም እኛ። ስለዚህ እኛ ሁለት ባህሪ አማኝ አይደለም ማለት አንድ ባህሪ አማኝ ነን። አይከፈልም። ይሄና በዚህ ትምህርት ከፕሮቴስታንቶች ጋር ሰፊ ልዩነት አለን። እነሱ ቃል ስጋ ከሆነ በኋላ አንድ አካል ሁለት ባህሪ ያምናሉ። እኛ ደግሞ አንድ አካል አንድ ባህሪ እናምናለን። አንድ አካል አንድ ባህሪ ስናምን ግን ምን እያልን ነው? ቃል ቃልነቱ ጠፍቷል፣ ስጋ ስጋነቱ ጠፍቷል እያለን ነው? አይደለም። ያለ መቀላቀል፣ ያለ መጠፋፋት፣ ያለ መለዋወጥ፣ አንዱ አንዱን ሳይደርብ፣ አንዱ አንዱን ሳይቀይር፣ አንዱ አንዱን ሳያጠፋ በተዋህዶ ቃል ስጋ ሆነ እንላለን ማለት ነው። ቃል ስጋ ሆነ እንላለን። እሺ በስቶብሃል መሰለኝ። ለዛሬ አይበቃም። እኔ በስቶብኝ አይደለም፣ ትንሽ ውሃ ነገር ጠጣ ብዬ ነው። ይህ ጠጣ፣ ችግር የለውም። ከእንቅልፌ ተነስቼ ከዛ ቤቴ እንደከፈትኩኝ ቁርስ ምናምን በላለሁ ብዬ ነበርና ያው ቸኮሌቶች ምናምን ስላሉ እዚህ ጋር ችግር የለውም። እስከዛ ድረስ ከምጨርስ ትምህርቴን ችግር የለም፣ ምንም ችግር የለውም። እሺ ለዛሬ የአስካትን ራሱ ከያስክ ራሱ በጣም ባነባቸው እነዚህም በደንብ አሁን ጥሩ ነው ለእኔ። ምክንያቱም በአንዴ ብዙ ነገር በአንዴ መቼም እንትን አትልም፣ ይከብደኛል ገና ተማሪ ስለሆንኩ። ስለዚህ እንደሱ እናድርግ። ማን ነው አይ ቲንክ ሙስሊሞች በጣም ብዙ ኮመንት ላይ ያያየው ነው። አንድ ቁጥር ጻፉ አንዴ ሙስሊሞች፣ እና ከእናንተ ጋር ጥቂት ላውራሽ። እናንተም ጠይቁኛላችሁ፣ እኔም እጠይቃችኋለሁ እና ግቡ። እኔም ቁርአንና ሐዲስ ጥያቄ አለኝ። ቁርአንና ሐዲስ ጥያቄ አለኝ። ሙስሊሞች ኮመንት ላይ ለምን መከራ እንዳያችሁ አልገባኝም፣ ለምን እንደተጨነቃችሁ። እሺ ግቡና አንድ ጥቅስ ፈቅድላችኋለሁ፣ አንድ ጥቅስ ጠይቁኝ። እኔ ደግሞ አንድ ጥቅስ ከቁርአን ላይ ጠይቃለሁ። አሉ አንድ ቁጥር ጻፉልኝ ሙስሊሞች፣ ልሳባችሁ። አንድ ቁጥር ደም ያልፋሉ ምናምን የሚለው አሉ። አይ ሙስሊሞች ናቸው ይህም ያልፋል። ገና 12 ፎሎወር ተወው። አይ 12 ፎሎወሮችን ተዋቸው። 12 ፎሎወር ገና አዲስ ፎሎወር ናት እቺ እንትን ናት፣ እንደ ሁለተኛ መስኮት ናት ለአንዳንድ ሰዎች። ተፈጸመ የሚባለው ጥያቄ አለ ሁሌ የተከታተለ አንተን ነው የምጠይቀህ። እሺ ቤሊ ነው አልተውስ ክርክር ስለሚወድ ነው የሚያናደኝ ነው። ቤሊ እሺ ጠፋችሁ፣ ኮመንት አቆማችሁ።
ኮመንት አቆማችሁ ሙስሊሞች? እሺ አይ በቃ ጥሩ። ዲያቆን ጎዶልያስ ነው የሚለው ተሐድሶ ነው እያሉኝ ነበር ከታች። ኦኬ ዲያቆን ጎዶልያስ ሰላም ብያለሁ። ሰላም ብያለሁ። መዝሙር ሰላም ላንተ ይሁን። እግዚአብሔር ይመስገን። ዲያቆን ኖት? አዎ። የት ደብር የት ቤተክርስቲያን? ትግራይ። ኧረ እኔ ቤተክርስቲያን ስም ነው ያልኩት፣ እኔ ሀገሩን አይደለም። አይ ትግራይ ነው። አሁን እዛ ቤተክርስቲያን ላይ አላገለግልም እኮ። የት ደብር ነበር የምታገለግለው? ይቅርታ ቅዱስ ሚካኤል የሚባል ቤተክርስቲያን አለ በአጽቢያ አካባቢ የሚባል ቦታ። ሙሉ ስሙ ምንድን ነው? ይቅርታ መምህር አወራራቸው ነው እንደዚህ ወይስ? ችግር የለውም ቆይ ችግር የለውም። ሙሉ የደብሩን ስም ንገረኝ። ገጠር ነው ደብሩ ስም የለውም። የቅዱስ ሚካኤል ቤተክርስቲያን ነው የሚባለው የነበረው ነው አለው። ችግር የለውም። እኔ ስለማቅ ነው አለ። ያ ደብራት ዝም ብሎ ቅዱስ ሚካኤል ብቻ ተብሎ አይጠሩም። ምን ሙሉን ንገረኝ። አይ አጽቢ የሚባለው አጽቢ አካባቢ ገጠር ነው። ቅዱስ ሚካኤል ነው የሚባለው። እንትን አልወጣለት። እሺ ጥሩ። በምንድን ነበር ስታገለግል የነበረው? በድቁና? ድቁና ስንት አገልግሎት አይነቶች አሉት? ማለት ነው። ምንም ቃላቱን ነው ራሱን ነው ደግሜ የምጠይቀህ። ዲያቆን ከሆንክ ዲቁና ስንት አይነት አገልግሎቶች አሉት? ዲቁና አይነት አለው እንዴ? ዲቁና ስንት አይነት አገልግሎቶች አሉት? ያል ጥያቄ በደንብ አወራሩ አልተመቸኝም። አንዴ ችግር የለውም። ቆይ አታውራ ለምንድን ነው መሰለህ እንደዚህ አይነት ሰዎች እንዲያውቋቸው ያስፈልጋል። ዲያቆንን እያሉ ቃል እኮ ንግግሩ ገባኝ። ግን አሁን አንተን የገባክ ብዙዎች ደግሞ የማያውቁ የማይረዱ አሉ። ስለዚህ በደንብ መስማት ነበረባቸው፣ ማስወጣት አልነበረብን። እንደዚህ አይነት ሰዎችን ተንጠራርቶ እያወራ ታዲያ እንዴት ነው ቁጭ ብዬ? ችግር የለውም። ቆይ አንዴ ይግባ። እሺ አንዴ ቆይ አንተ ከፈለክ ጆሮ እንድፈን። እሺ ጎዶልያስ ስንት አይነት የዲቁና አገልግሎት ክፍሎች አሉ? ያው የንፍቀ ዲያቆን የሚባል አለ። ኖርማል ዲያቆንም አለ። ኖርማል የሚባል ግዕዝ የለም መቼም። ኖርማል የሚባል አገልግሎትም የለም። ምንድን ነው የሚባሉት? ንገረኝ፣ ስማቸውን ንገረኝ። ያው በመጽሐፉ ዙሪያ ማለት ስርዓቱ እንደሚያስቀምጠው ከሆነ የምትለኝ መዝሙረ ንፍቀ ዲያቆን የሚባል አለ። ቅዳሴ ሁለት ክፍሉ እንደሱ ነው። እሺ እስቲ አንድ ከቅዳሴ ትምህርት ክፍል የሚባለው የትኛው ክፍል ነው? ከቅዳሴ ትምህርት ክፍል የሚባለው የትኛው ክፍል ነው? ቅዳሴ ትምህርት ክፍል ምናምን ብለው እኛን አላስተማሩንማ። አታውቀውም? በጣም ጥሩ። ስለዚህ እሺ አንድ ዲያቆን ክቡር ደሙን የሚያቀብልበት ለምዕመኑ ምን ይባላል? እርፈ መስቀሉን ነው ወይስ ጽዋውን? እኔ እንጃ። ክቡር ደሙን የሚያቀበልበት ነው ያልኩህ እኮ። እርፈ መስቀልና ጽዋ ነው። ክቡር ደሙን የሚያቀበልበት ምን ይባላል ነው ያልኩህ። እርፈ መስቀል። እሺ
በቅዳሴ ክፍል ውስጥ የዝግጅት ክፍል የሚባለው ክፍል የትኛው ነው? ትምህርት ክፍልን አላወቀውም። የዝግጅት ክፍል የሚባለው የትኛው ነው? ቤተልሔም የቅዳሴ ክፍል እኮ ነው እያልኩ ያለሁት ወንድሜ። ቅዳሴ እኮ ተጀመረ። ያው አሁን እነዚህ የትምህርት ክፍል ዝግጅት ክፍል ምናምን የሚባሉት በቃ አታውቃቸውም። ችግር የለውም። አታውቃቸውም። ምንም ችግር የለውም። ይሄኛው ገጠር ምናምን መሆን አይጠበቅብም። ቅዳሴ መጽሐፍ ማመር ነው የሚጠበቅብህ ወንድሜ። ቅዳሴ መጽሐፍ ላይ በደንብ ተቀምጧል ክፍሎቹ። እሺ ሰው አላውቀውም ማለቱ ይሻላል እንጂ ገጠር ስለሆንኩኝ ከተማ ስለሆንኩ እያልክ ምክንያቶቹ መደርደሩ እሱ ትክክል አይደለም። አሁን አላገለግልም ብለሃል አይደለ? እሺ ተባረክ ነው ትቼው ነው እንጂ ራሴ ትቼው ነው። ምኑን አውቀኸው ትተዋለህ? አላውቅም እኮ ያልከኝ ነገር በዛ እኮ ትተኸው ነው። ጥሩ። ስለዚህ አሁን ራስን ዲያቆን ብለህ የምጠራው ለምንድን ነው ከተውከው? መጽሐፉ ቅዱስ በሚያስቀምጠው የዲቁና ዙሪያ አንጻር ይገባኛል ብዬ ስለማምን በራስህ። ስለዚህ ራስን የሾምኮ ማለት ነው። ራሴን ሳይሆን የተሾምኩት እዛው ነው። ነገር ግን መጽሐፍ ቅዱስ የሚያዘው ደግሞ እዛ ከነበርኩበት በላይ አሁን ያለሁበትን ትክክለኛ ይመጥንኛል። ስለዚህ ራስህን አትዋሽ። ራስህ አሁን በቤተክርስቲያኗ ውስጥ እስከሌለ ድረስ አቶ ነው ስም የምትባለው። እኔ አሁን ለምሳሌ በቤተክርስቲያኗ ስላለው ዲያቆን እባላለሁ። አጠገብህ ዲያቆን ስዩም አለ በቤተክርስቲያን ያለ። ከቤተክርስቲያን ውጭ ከወጣ በኋላ አይ ዲያቆን ነኝ ቄስ ነኝ ብትል ትችላለህ፣ መብትክ ነው። ግን ሌብነት ነው፣ ውሸታምነትም ነው፣ አጭበርባሪነትም ነው። ይሄኛው ደግሞ ትክክለኛ አካሄድም አይደለም። ህሊናህም እንዴት እንደሚፈቅድላችሁ አላውቅም። በጣም ተሐድሶች በዚህ የታወቃችሁ ናቸው። ኤኒዌይስ ስለዚህ ተሐድሶ ነው ማለት ነው አይደል? አንተ ቆይ አንዴ ልጠይቅህ ያሬዶ። ጠይቀኝ። ዲቁና የኦርቶዶክስ ነው ብሎ ያዘዘው የትኛው መጽሐፍ ነው? ዲቁና ምንድን ነው? አይ ዲቁና የኦርቶዶክስ ብቻ ነው ብሎ ያስቀመጠው መጽሐፍ የትኛው መጽሐፍ ነው? የክርስቲያኖች ነው፣ ግን ለአንተ የተሰጠ አይደለም። አንተ ኦልሬዲ ከቤተክርስቲያን ወጥተሃል። አንድ ሰው ዲቁናውን ከተቀበለበት አገልግሎት ሲወጣ ሲለይ ዲያቆን የሚለው ማዕረግ አይኖረውም። ጥሩ። የክርስቲያን ትርጉም ምንድን ነው? ክርስቲያን ለመባል ምንድን ነው መሆን ያለበት? ዲቁና ነው የምናወራው እናንተ አሁን እኮ የዲያቆን ነው ክርስትና። ዲቁና የክርስቲያን ነው ስላልከኝ ዲቁና የተቀበልክበት ቤተክርስቲያን ሙሉ ወንጌል አይደለም፣ ቀጠና ሁለት አይደለም፣ ወይ ደግሞ የናሰግድ ቸርች አይደለም። ድቁና ተቀበልኩ ካልክ ድቁና የተቀበልከው በቤተክርስቲያን ነው፣ በጳጳስ ተሾመክ ነው። ጳጳስ እጁን ጭኖ ሾሞክ ነው። ኦኬ። ስለዚህ ያ ጳጳስ እጁን ጭኖ የሾመ በኦርቶዶክሳዊ ተዋህዶ ቤተክርስቲያን ውስጥ ስላለክ ነው። ከዛ ውጪ ሆነክ ምንድነው ጳጳስ የሌለበት ሹመት አይሰጥም። ስለዚህ እኛ ይህን ስለምናምን በቤተክርስቲያን ውስጥ ያለ ሰው ዲያቆን ወይም ቄስ ወይም አባ ወይም ፓትሪያርክ ወይም ጳጳስን በላይ በቤተክርስቲያን እስካለ ድረስ ነው ቫሊድ የሚሆነው። ከቤተክርስቲያን ከወጣ ስሙ አቶ ነው የሚባለው ማለት ነው። ስለዚህ አንተ አሁን አቶ ነህ እንጂ ዲያቆን አለ። የጠየቅኩህን እንኳን መለስክልኝም ያሬዱ። የጠየቅኩህን እየመለስኩልህ ነው። በቤተክርስቲያን ውስጥ ከሌለ ድረስ አንተ አቶ ነህ እያልኩ ነው ያለሁት እኮ። እሱ እኔ ደግሞ እያልኩ ያለሁት መጽሐፍ ቅዱስ እንደዛ ይላል ወይ? ዲቁና የኦርቶዶክስ ነው ብሎ አስቀምጦታል ወይ? ጥሩ። ዲቁናውን ከየት አገኘህ? ዲያቆን ነበርኳ። ዲቁና ማን የሰጠህ? ከየት ቤተክርስቲያን ያገኘው? ከየትኛው ቤተ እምነት? ኦርቶዶክስ እያለሁ። ኦኬ። ከኦርቶዶክስ እያለ ከኦርቶዶክስ ከመሆኑ በፊት ዲቁና ነበረ? ኦርቶዶክስ የሆንኩት እኮ ገና ከልጅነቴ ነው። ኦርቶዶክስ ከመሆን በፊት ወይም ኦርቶዶክስ ከሆንክ በኋላ ነው አይደለ ዲቁና የተሰጠ? በኦርቶዶክስ ውስጥ ሆነ? እሺ። ይሄን ዲቁና ሲሰጥ ጳጳስ ነው አይደለ የሰጠ? ቄስ ለምን አልሰጠህም? በኦርቶዶክስ አነጋገር ቄስ ስለማይሰጥ ነው። እሺ፣ በጣም ጥሩ። የስጋ አባት ለምን አልሰጠህም? የስጋ አባት እጁን ጭኖ ለምን ዲያቆን አላረገህም? ለምን አይችልም? መብቱ ነው አይደል? የኦርቶዶክስ ስርዓት አይፈቅድም። ኖ እያልኩኝ ያለሁት አባት የስጋ አባትን ያልኩት ያለሁት የስጋ አባት ይሄን ለምን አያደርግልህም እኮ? የኦርቶዶክስ ስርዓት ስለማይፈቅድ ነው። በጣም ጥሩ። አሁን አንተ ከኦርቶዶክስ ወጥተሃል። አንተ ዲያቆን ማድረግ ትችላለህ? ሰዎችን እጅህን ጭነህ? አዎ ትችላለህ።
ኧረ እባክህ ስንት ሰው ዲያቆን አደረክ? ከወርተ በእጅ እንጭነህ አንተ ጎበዝ ነህ በጣም። አንተ ደግሞ አዲሱ ተሐድሶ ነህ ማለት ነው። ሌላ ገና አዲስ ሪፎርምድ የሆነ ታድሶ ማለት ነው ድጋሚ አንተ። ምክንያቱም እናሰግድ እንኳን ወይ እንደ ልቡ ተሐድሶ። እሺ ስለዚህ ወንድም ይኸውልህ አሁን ቁም ነገሩ ምንድን ነው? ከፈለግ አባ ገሌም ቆሞስ ገሌም ብለህ ስም መቀጠል ትችላለህ፣ መብትክ ነው። ለእኛ ግን አንተ አቶ ነህ። ምክንያቱም በቤተ ክርስቲያኑ እስከሌለ ድረስ ራስህን ሌሎችን መሸወድ ትችላለህ። እንደዛ እያልክ ኦርቶዶክሳዊ ቤተክርስቲያን ውስጥ ከአገልግሎት እስከወጣ እስከተለየ ድረስ አንተ አቶ ነህ። በቤተክርስቲያኗ ውስጥ ያለ አገልግሎት ተቋርጧል፣ ቆሟል። ለምሳሌ እኔ እንዳልኩ ነው፣ ዲያቆን ያሬድ እባላለሁ። ከቤተክርስቲያን ከወጣው አልፈልግም ብዬ ከወጣው ትምህርቷን ክጄ ከወጣው ወደ ሌላ ቤተ እምነት ከሆንኩኝ ስሜ አቶ ነው። ሰዎችን ግን ለመሸወድ ዲያቆን ገሌ፣ አባ ገሌ፣ ቆሞስ ገሌ እያልኩኝ ሙድ መያዝ እችላለሁ ሰዎች ላይ። በዛ እኛ የአሁኑ ትውልድ አይሸወድም። ትምህርት ላይ እናውራን እናንተው። እሺ ትምህርት ላይ ካወራን ዘንዳ ጥምቀት ያድናል? ተመለስ ወንድሜ። ቅድም የጠየቅኩ እኮ ጥያቄ ያሬደው የዲቁና ስርዓት ለኦርቶዶክሳውያን ብቻ ለይቶ የሰጠው የትኛው የመጽሐፍ ቅዱስ ክፍል ነው? ኦኬ ስለሱ አይደለም እኔ እናንተ የምናወራው። ዲያቆን ቤተክርስቲያን ውስጥ አይደለሁም ስላልክ አንተ ዲያቆን አይደለህም አትዋሽ ነው ያልኩት። ይሄንን ነው የምናወራው። አንዴ ስማኝ ወንድሜ፣ አንዴ ስማኝ። ኧረ አንዴ ስማኝ አንተ። ሲጀመር እኔ ዲቁና ሳደምጥህ ነበረ። አንዴ ስማኝ ነገር ዲቁና በእጅ እየጨንኩኝ እሰጣለሁ ያልክ ሰው ስለሆንክ አንተ ሌላ ዓለም ውስጥ ነው ያለው፣ ሌላ ልዩ የሆነ የራስ ቤተ እምነት የፈጠርከው። ስለዚህ አንተ በሱ ቀጥል። በቃ አሁን ትምህርት ላይ ብቻ እናውራ። እሺ ትምህርት ላይ እናውራ። ወንደ ወገኔ ስለ ጥምቀት ያላችሁን የተሐድሶ ትምህርት ንገረኝ። የአንተን ቤተ እምነት ትምህርት ጥምቀት ምንድን ነው? መጀመሪያ የጠየቅኩህን መልስልኛ። ማነው ለኦርቶዶክስ ለይቶ ዲቁና የኦርቶዶክስ ነው ያለው? እሺ በቃ ይበቃናል። እኔ እንዲታወቅ ስለፈለኩኝ ነው። እንዲታወቅ ስለፈለኩኝ ነው። ለምን መሰለህ ኤርሚ፣ እዚህ ቲክቶክ ላይ እንደዚህ ድራማ የሚሰሩ ሰዎች አሉ። አባ ገሌንን፣ ቀሲ ገሌንን፣ ቆሞስ ገሌንን እያሉ ዲያቆን ነበርኩ ዲያቆን ገሌንን እያሉ ግን ለጴንጤ የሚጫወቱ፣ ለተሐድሶ የሚጫወቱ፣ ለሙስሊም የሚጫወቱ አሉ። እንደዚህ በደንብ የምናውቃቸው ሰው እንዲያውቃቸው ስለምፈልግ ነው። ገብተውብኝ ያውቃሉ። እንደዛ ሰብከው መጨረሻ ላይ ሌላ ሆኖ የተገኙ አሉ። ስለዚህ እንደዚህ ነገሩ ማወቁ ጥሩ ነው። ሰዎችም እንዲጠነቀቁ ያደርጋል። በጣም መልካም። ይሄ ደግሞ ለየት ያለ ነው። ጭራሽ ዲቁና ሾማለሁ አለ። ይሄ ጎበዝ ነው። ደፋር ነው እንዴ! አሪፍ ነው እንጂ አንተ በራሱ ቄስ ነኝ ዛሬ ጥያቄ ጠይቄ ብዙ ተምሬያለሁኝ። እነሱ መሆን አሁን የመጡ መሰለኝ። ነበራችሁ ከታች ሰናይት አዳምጥ ነበር ስናዳምጥ ነበረ። እሺ አንዳርጊ ይቅርታ ብያለሁ ወንድሜ። እያዳመጥን ነበር። ሰማልን ወንድሞቻችን። እግዚአብሔር አምላክ እድሜና ብዙ ሰዎች አሉ ለማለት ነው። መማር እንፈልጋለን ብለን ባለፈው ቃል ገብተልና እየጠበቅን ነበር። ታው አንተ እየጠበቅን ነበር ብለን አታፋጠኝ። መጀመሪያ አካውንትን ለማይሰራ እንደነበር አንድ፣ ሁለተኛ ደግሞ መምህርን አመስግንልን ኤርሚሻ። እዚህ ቤት ብዙ ሰው ሲያጓራብን ነበር። አሁን መምህር መጥቶ ስለቀደሰልን ስለባረከን እኔ በግሌ አመሰግናለሁ።
መግባት የፈለኩበት ዋናው ሪዝን ሰላም ብያለው። መጀመሪያ ሁላችሁንም ያሬድ ሰላም ብያለው። በጣም ነው የምናመሰግነው። በጣም እኔ ዛሬ እዚህ ቦታ ገስት ላይ ራሱ አብሬ በመቀመጤና ትምህርት በኤርሚ አማካኝነት በመስማቴ በጣም ደስ ብሎኛል። እግዚአብሔር ያክብርልን ማለት ስለፈለኩም ነው የገባሁትኝ እና በጣም ብዙ ጊዜ ዮኒ ማኛ ጋር ምናምን ያው ስትገባ አብሬ እየተከተልኩ እየገባው ሰማለውና በጣም ነው የምናመሰግነው። ይሄ ማለት ስለፈለኩም ነው መግባት የፈለኩትኝ። ማለት አንዳንድ ወጣቶች እንደዚህ በሚሆኑበት ሰዓት ከግር ያው የማጠፋው አንተነና ያው የአገልግሎት እድሜን ያርዝምልን። በጣም ነው የምናመሰግነው። ኑርልን እና ይሄን ለማለት ነው የገባሁት። እሺ ማርዬ፣ እሺ እኔ ምስጋና አልወድም በነገራችን ላይ አይኖ ይገባኛል፣ እናንተ ከፍቅራችሁ ሊሆን ይችላል። ግን ምስጋና ትዕቢተኛ ያደርጋል፣ ምስጋና ትምክተኛ ያደርጋል። ያለ እኔ አሁን እኔ ኤርሚን አመስግኜ ነው ኮርቶብኝ የነበረው አንድ ሰሞን እና ምስጋና ከባድ ነው። ስለዚህ የሚሻለው ምንድነው? ሆድ ይመርቅ ትላለች እናቴ፣ በጸሎት ማሰብ ነው፣ መበርታት ነው። እናንተም መበርታት፣ እኔም መበርታት። ምክንያቱም ማንም የቆመ ቢመስል እንዲያወድቅ ይጠንቀቅ ይላል መጽሐፍ ቅዱሱ። ስለዚህ ትዕቢተኛ ሆነን ደግሞ እንዳንቆጣጠር፣ እንደ ፊኛ እንዳንፈነዳ፣ ፍጻሜያችን እንዲያምር መትጋት፣ ሁሌም በቃ በትህትና ሁሌም ዝቅ በማለት ሁሌም ገና እንደ አዲስ ተማሪ በመሆን ማሳለፍ ነውና ስለዚህ እናንተም በርቱልን። ይኸው እንደዚህ እግዚአብሔር ቢፈቅድ ባለፈው ቃል ገብቼ ነበር፣ ግን ሰሞነ ሕማማት መጣ። ሰሞነ ሕማማት ትንሽ አይመችም ታውቃላችሁ። የኤርሚ ደግሞ አካውንት 3 ቀን ነው እንደዚህ ገዝታ አይቀበልም ነበር እና እነዚህ ነገሮች ተደራረቡ። ከዛ በዓሉ መጣ። ይሄ ነገር ሆኖ አልተመቸኝም። አሁን ግን እግዚአብሔር ይፍቀድ እንደዚህ ብቅ እያለን እንማማራለን። ዛሬ እንኳን በጣም ብዙ ነገር ነው የተማማርነው። እችን ሰብሰብ እያረጋችሁ እየጻፋችሁ ምን እያላችሁ ከዛ በኋላ ደግሞ በሰፊው ተከታታይ ትምህርት በተለይ ሃይማኖት ከሚለው ጀምረን ሀሎተ እግዚአብሔር ማን ነው ከሚለው ጀምረን ደግሞ 30 ደቂቃ በውስጥ አወራውና 30 ደቂቃ በቂ ናት። 30 ደቂቃ ሃይማኖት ከሚለው ጀምረን ሃይማኖት ምንድን ነው? አሁን ብዙ ሰዎች ሃይማኖት አያድንም ይላሉ። እኛ ደግሞ ኦርቶዶክሳውያን ደግሞ ሃይማኖት ያድናል እንላለን። ግን የትኛው ሃይማኖት? በራሱ ሃይማኖት ማለት ነው። ሃይማኖት ማለት ድርጅት ነው አይደለም። ምክንያቱም እዚህ ይሁዳ መልእክት ላይ መጽሐፍ ቅዱሳችን ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት ይላታል ይሁዳ መልእክት ላይ እና ፈጽማችሁ ተጋደሉ ይላል። አንድ ጊዜ የተሰጠች ሃይማኖት አለች እና ያቺ ደግሞ የተሰጠችው ከእግዚአብሔር ዘንድ ናት። ሃይማኖት ከእግዚአብሔር ዘንድ የተሰጠች ናት እና ሃይማኖት ደግሞ ትምህርት ማለት ነው። ትምህርት ናት። ለምሳሌ ብዙ ሰው ብዙ እምነት ሊኖረው ይችላል አይደለ ኤርሚ? ብዙ እምነት ሊኖረው ይችላል። ብዙ ሃይማኖት ግን አይኖረውም። አንድ ሰው ይኖረዋል? አይኖረውም። አንተ ለምሳሌ ኦርቶዶክስ ነህ፣ ግን በውስጥ ብዙ ነገር ልታምን ትችላለህ አይደል? አይ የጴንጤም ትምህርት ይመቸኛል፣ የፍቅር ሲዝም ይመቸኛል፣ የሙስሊም ይመቸኛል ልትል ትችላለህ። አየው ግን አንድ ማምናት ግን እሷን ብቻ ነው የምፈልጋት እውነቷን ለማወቅ። አዎ አየህ። ስለዚህ ሃይማኖት አንዲት ናት። ለዚህ ነው አንዲት ጥምቀት፣ አንዲት ሃይማኖት፣ አንድ ጌታ የሚለው። ሃይማኖት ያድናል ስንልኛ የትምህርት እያልን ነው። ትምህርት ያድናል። የቤተክርስቲያኗ ትምህርት ቤተክርስቲያን በራሷ ምን ስለሆነች? ጌታ የመሰረታት ስለሆነች። ስለዚህ ይሁዳ መልእክት ላይ አንድ ምዕራፍ ነው ያለው። በነገራችን ላይ አንድ ምዕራፍ ነው ያለው። ምን ይላል መሰላችሁ? የይሁዳ መልእክት ላይ እንዲህ ይላል። እሺ ቁጥር 3 ላይ ወዳጆች ሆይ ይላል። ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ይላል። ለማ ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት ፈጽማችሁ እንድትጋደሉ እመክራችኋለሁ። ስለዚህ ሃይማኖት ድርጅት አይደለም ማለት ነው። ከእግዚአብሔር የተሰጠው ሃይማኖት ድርጅት አይደለም። ሰዎች ሃይማኖታቸው ድርጅት ነው ማለት ይችላሉ፣ መብታቸው ነው። እኛ ግን ኦርቶዶክሳውያን ሃይማኖታችን ድርጅት አይደለችም። ኦኬ። ለምሳሌ ታውቅ እንደሆነ ኤርሚሻ በፕሮቴስታንት ወንድ ወገኖቻችን ለምሳሌ አንድ ቸርች ቢዘጋ ቆርቆሮ ይዞ የመጣው ኮፍያ ሚስማር ይዞ የመጣው ወንበር ይዞ የመጣው የሆነ ነገር ሁሉም ይካፈላሉ። ምክንያቱም ቸርቹ በሰዎች ኮንትሪቢዩሽን ሰዎች የሚከፍቱት ስለሆነ። በእኛ ቤተክርስቲያን ግን የህዝብ ናት ቤተክርስቲያኑ። አየህ፣ የህዝብ ስለሆነች ለምሳሌ እኔ ከፍቶኝ በወጣ አይ ወንበር ገዝቼ አምጥቻለሁና ወንበሬን አምጡ አለ። አየው፣
በቃ ቤተ ክርስቲያን የምንላት ምንድናት? የክርስቶስ አካል የሆነች ናት። ቤቱ ደግሞ ሚስጥራትን የምንፈጽምበት ሚስጥራትን የምናረግበት። እንዲሁም ስለ ቤተ እግዚአብሔር አንድ ጥቅስ ልስታችሁ። እንዲሁም በጣም መወደው ጥቅስ ስላለ ነው። ብዙ ጊዜ ታውቃለህ፣ ለምሳሌ በእኛ ቤተክርስቲያን ኤርሚ ሄደህ ቅዳሴ ባይኖርም ምንም ነገር ባይኖርም ሄደህ ጸሎት ታደርጋለህ አታደርግም? አደርጋለሁ። እኔ ሳደርግ ነበረ። ለምንድነው የምታደርገው? ማን አለ ብለህ ስለምታምን ነው። ያው የእግዚአብሔር ቤት አይደለ? የእግዚአብሔር ቤት ስለሆነ እግዚአብሔር አለ ብለህ ስለምታምን አይደል? አዎ። በጣም ጥሩ። ኦኬ። በፕሮቴስታንት ወገኖቻችን ፕሮግራም ከጨረሱ በኋላ ሄደው አዳራሾቻቸው ቆመው ጸሎት ያደርጋሉ ከተቆለፈ በኋላ? ኧረ የለም፣ ፕሮግራም ከሌለም አይከፈትም። ለምን ይመስላል? ከተቆለፈ በኋላ ሄደው አንድ ሰው በሩ ጋር ቆሞ ጸሎት አያደርግም አይደል? ከጨረሱ በኋላ እኔ እናንተ ግን ቤተክርስቲያኗ እንኳን በሯ ከውጭ ቢዘጋ በሩ ጋር ቆመን ጸሎት እናደርጋለን። ስናልፉላ ጸሎት እናደርጋለን። ይኸው እነ ዳንኤል ምናምን አሉ፣ ያውቁታል በደንብ። በጣም ጥሩ። ለምን ይመስላል? ለምንድን ነው እኛ እንደዚህ የምናደርገው? እግዚአብሔር በዛ አለ ብለን ስለምናምን። አየህ፣ እግዚአብሔር በዛች ቤት በቤቱ አለ። ምክንያቱም ጌታ ምን ብሏል? ቤቴ የጸሎት ቤት ይባላል ብሏል። ቤቴ የጸሎት ቤት ይባላል ስላለ አስተውል፣ ያንን ቤት የእግዚአብሔር ቤት ነው ብለን እናምናለን። የእግዚአብሔር ቤት መሆኑን ደግሞ ማስረጃ ልስጥህ። ኦኬ፣ ማስረጃ ምን ይላል መሰለህ? እሺ እሺ አዎ፣ እኛም የእግዚአብሔር ቤቶች እንዳትረሳ፣ በሶስት አይነት ቤተ መቅደስ አለ ብለን እናምናለን። አንደኛው ሶስት አይነት ቤተክርስቲያን አለ። አንደኛው እኔ እናንተ የክርስቶስ ቤቶች ነን፣ ማደሪያዎች የመንፈስ ቅዱስ። እያንዳንዱ ክርስቲያን ምን ይባላል? የእግዚአብሔር ቤት ይባላል። ማደሪያ ነን። ሰውነታችን የእግዚአብሔር ቤተ መቅደስ ነው፣ ማደሪያ ነው። ስለዚህ እያንዳንዳችን እንባላለን ቤተክርስቲያን። ሁለተኛው ቤተክርስቲያን ደግሞ የእኛ ህብረት፣ እንደዚህ ስንሰባሰብ አየው፣ የክርስቲያኖች ህብረቱን ይባላል ቤተ ክርስቲያን ይባላል። አንደኛ የራሳችን አልኩ፣ ሁለተኛ ደግሞ የእኛ ህብረት። ጌታ አንድም ሁለትም ሶስትም ብትሆኑ እኔ በመካከላችሁ እገኛለሁ አላለም? ስለዚህ የእኛ ስብስብ ራሱን ይባላል ማለት ነው፣ ቤተክርስቲያን ይባላል። ሶስተኛው ደግሞ ህንፃው ጥምቀት የምንፈጽምበት፣ ቅዱስ ቁርባን የምንካፈልበት፣ ጸሎት የምናረግበት፣ አምልኮ የምንፈጽምበት፣ የህብረት ጸሎት የህብረት አምልኮ የምናረግበት፣ ኦኬ፣ ብንታመም ሄደን የምንጠመቅባት። ምክንያቱም እኔ ቤቴ ነው እንዲህ ቁርባን የምወስደው፣ ስርዓት መፈጸሚያ ማለት ነው ቤተክርስቲያን። ቅዱስ ያን ጸጋውን የምንካፈልባት ደግሞ ምን ትባላለች? ቤተክርስቲያን ትባላለች። ኦኬ፣ ስለ ቅዱስ ጳውሎስ እንዲህ ብሎ ስለ ቤተ እግዚአብሔር እንዲህ ብሎ ተናግሯል። በጣም የምትደንቅ ቃል አለች። እሷ ላንብብና ጨርሳለሁ። ለምንድን ነው እኛ በዛች ቤት ሄደን በህንፃ ቤተክርስቲያን ሄደን ጸሎት የምናደርገው? ኦኬ፣ እግዚአብሔር አለ በዛ ቤት የምንለው ለምንድን ነው ከተባለ እንዲህ ይላል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ያዝ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15። ይሄ ቅዱስ ጳውሎስ ለጢሞቴዎስ ልጁ የተናገረው ነው፣ አደራ ነው። አንደኛ ጢሞቴዎስ እንትን ያልከኝ ምዕራፍ 3 ቁጥር 15። እሺ እንዲህ ይላል፣ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ አለ። ለማ ለጢሞቴዎስ። ከዛ ምን አለ? ብዘገይ ግን አለ፣ አስተውላውን፣ ብዘገይ ግን በእግዚአብሔር ማደሪያ ቤት ይላል። አየው፣ በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ እንዴ! ይሄ ስለ ሰው ነው የሚያወራው? ስለ ሰው ሰውነት ነው የሚያወራው? አይደለም። ምክንያቱም ምንድን ነው የሚለው? አንተ እንዴት መኖር እንደሚገባ በማን? በእግዚአብሔር ማደሪያ ቤት እንዴት መኖር እንደሚገባ ታውቅ ዘንድ እጽፍልሃለሁ አለና ቤቱም አላየኸው? ቤቱም የእውነት አምድና መሰረት የሕያው የእግዚአብሔር ቤተ ክርስቲያን ነው ይላል። አየው፣ ቤቱ ምንድን ነው አለ? ቤቱ የእውነት አምድና መሰረት፣ ከዛ ደግሞ የእግዚአብሔር ደግሞ ቤተክርስቲያን ነው። ስለዚህ እኛ በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ቅዳሴ ኖረም አልኖረም፣ ኦኬ፣ ከውጭ በሩ ተቆለፈም አልተቆለፈም፣ በሩቅም ሆነን በቅርብም በውስጥም ሆነን በውጭ እግዚአብሔር በዛ አለ፣ በቤቱ አለ። ይቺ የእግዚአብሔር ቤት ናት ብለን ስለምናምን ምን እናደርጋለን? ወደ ቤቱ ዞረን ጸሎታችን እናደርጋለን ማለት ነው።
እሱን እኮ ግን አይተነዋል እኮ አይደለ? በፊልሙ ላይ ራሱ እኮ ቤቴ የጸሎት ቤት ይሆናል ዋሻዎችና አሁን እንግዲህ ቤቴ ብሎ የጠራው ምኑን ነው? መቅደሱን አይደለ? ህንፃውን ነው የጠራው። ስለዚህ አሁን ይህንን ልምምድ ግን ወገኖቻችን እህትና ወንድሞቻችን ፕሮቴስታንት የላቸው። እንዳልኩ በአዳራሽ ለምሳሌ ፕሮግራም ቢያደርጉ አምልኮ ቢጨርሱ አዳራሾቻቸው ያ አዳራሽ ፕሮግራሙ አልቆ ካለቀ በኋላ አንድ ሰው መጥቶ ቢጨንቀው ቢከፋው ወደዛ አዳራሽ ሄዶ በሩ ጋር ቆመ ጸሎት ያደርጋል? አያደርጉም። እንደሱ አያደርጉም። ምክንያቱም በዛ እግዚአብሔር ይገኛል ብሎ አያምኑም ማለት ነው። ቀላል ነው። እግዚአብሔር የሚገኘው አብረው እስከሆኑ ብቻ በቃ እዛ ውስጥ እስካሉ ነው ድረስ ነው።